መኮንን ያሬድ ስልኩን አምጣ። ጸጋ መኮንን ለምን እንደሚደውለው እኔ ምን አውቃለሁ? በእርግጠኝነት ነገር ስለፈለገኝ ያሬድ እኔ ምንም የማውቀው ነገር የለም አልኩ። መኮንን ስለዚህ ስልኩን አነሳዋለሁ፣ ላውድ አደርጋለሁ፣ ምንም እንዳልተፈጠረ ያሬድ ስልኩን አምጣ። ጸጋ መኮንን ለምን እንደሚደውለው እኔ ምን አውቃለሁ? ሄሎ ጸጋ። በእርግጠኝነት ነገር ስለፈለገኝ ያሬድ እኔ ምንም የማውቀው ነገር የለም አልኩ። ስለዚህ ስልኩን አነሳዋለሁ፣ ላውድ አደርጋለሁ፣ ምንም እንዳልተፈጠረ ታውራለች። ያሬድን ፈልጌው ነበርና ስልኳ አልሰራ ሲለኝ ጊዜ ነው በአንቺ ስልክ ሄሎ ጸጋ። ታዲያ እኔ ምን አገባኝ? ሚስቱ ቤዛ አይደለች እንዴ? በሷ ስልክ አደውልት። ከሷ ጋር ስለማይገናኝ ብዬ ነው። የፈለገ ነገር ቢሆን እኔ ጋር መደወል ትክክል አይደለም። ያሬድን ፈልጌው ነበርና ስልኳ አልሰራ ሲለኝ ምንም ቢሆን እኮ ያሬድ አባቱ ጋር እስኪመለስ ድረስ ታዲያ እኔ ምን አገባኝ? ሚስቱ ቤዛ አይደለች እንዴ? በሷ ስልክ አደውልት። ከሷ ጋር ስለማይገናኝ ብዬ ነው። ለማንኛውም ያሬድን ካገኘሽው በጣም እንደምፈልገው ነው። አትቆጭ እንጂ ዘጋ። እሺ ምንም ቢሆን እኮ ያሬድ አባቱ ጋር እስኪመለስ ድረስ አብረን ሰርተናል አይደል እንዴ? እሱ ያለፈ ጀምር ጸጋ። ከኔ ጋር ይሄ ልጅሽ ነው የደወለው? ጆሮክ እየሰማ ነው። ለማንኛውም ያሬድን ካገኘሽው በጣም እንደምፈልገው ንገሪልኝ። እሺ ቻው። ይሄው ያሬድ እንደሰማኸው ነው። ጀምር ጸጋ። ይሄ ልጅሽ ነው የደወለው? ጆሮክ እየሰማ አይደል እንዴ ያወራሁት? በፍጹም እኔን ተከታትለኸኝ አትደርስብኝም። ጸጋ እኔና አንቺ በምንሰራቸው ስራዎች ላይ በተቻለ አቅም ጥንቃቄ ማድረግ ይኖርብናል። ለምሳሌ እኔ ማውራት በማልችልበት ሁኔታዎች ውስጥ ከሆንኩ ልጅ ጸጋ እያልኩ አወራሻለሁ። ያን ጸጋ የሆነ ችግር አለ። እኔና አንቺ በምንሰራቸው ስራዎች ላይ በተቻለ አቅም ጥንቃቄ ማድረግ ይኖርብናል። አንቺም ደግሞ ማውራት የማትችይበት እንዲሁም ተመሳሳይ ሁኔታዎች ውስጥ ከሆንሽ ለምሳሌ እኔ ማውራት በማልችልበት ሁኔታዎች ውስጥ ከሆንኩ ልጅ ጸጋ እያልኩ አወራሻለሁ። ያኔ የሆነ ችግር አለ ማለት ነው። አንቺም ደግሞ ማውራት የማትችይበት እንዲሁም ተመሳሳይ ሁኔታዎች ውስጥ ከሆንሽ አቶ መኮንን ብለሽ ታወሪኛለሽ። እሺ መልካም። ምድረ ጫጩት። Hey girl, you look like sun. እና ልትሞቀኝ ነው? ምን አለበት አሁን አንቺን የመሰለች ልጅ ብሞቅሽ? ቆይ እንዴት ነበር? ምን ከቸርሽ ምን የነበረው ቆይታ ነው? አንተ እንዴት እንደሆነ ጠብቅ። መልሰሽ ትጠይቀኛለሽ እንደ አንቺ ንገሪኝ። እና ልትሞቀኝ ነው? ምን አለበት አሁን አንቺን የመሰለች ልጅ ብሞቅሽ? ብሞቅሽ? ነው የሚሻለው። እንዴት አይገባም እንደዚህ ድክም ብዬ እያየሁ መሲ ከቸርሽ ምን የነበረው ቆይታ ንገሪኝ እንጂ ምንድነው ፈዘሽ የምትይኝ? አንተ እንዴት እንደሆነ ጠብቅ። ቸርዬ ምን መልሰሽ ትጠይቀኛለሽ እንደ አንቺ ንገሪኝ እንጂ ምርሽ ይሆንክ ጀዝባ ባክ ትምህርት ላይ ቀንሰሻል ይለኝ ነበር። እንዴት አይገባም እንደዚህ ድክም ብዬ እያየሁ መሲ ንገሪኝ እንጂ ምንድነው ፈዘሽ የምትይኝ? ቸርዬ ምን እንደኔ ሳይሰማው አልቀረም። ምን ምርሽ ይሆንክ ጀዝባ ባክ ትምህርት ላይ ቀንሰሻል ይለኝ ነው የጠራኝ። ቆይና ምን አልሽው? አልኩት። ቆይ እሱስ ከዛስ ምን አልሽ? ባክ ፋራ ነው አይገባውም። እውነትም ፋራ ነው። በእጅሽ ጉንጮቹን ይዘሽው በጣም በፍቅር አይን እያየሽው አፍቅርሃለሁ ብለሽው አልኩት። ባክ ስቀልድ ነው። ቆይ እሱስ አስተማሪ እንደዛ ደፍሬ ምነግረው ይመስላል። ባክ ፋራ ነው አይገባውም። በነግረው እሱ ዝም የሚለኝ ይመስላል። እውነትም ፋራ ነው። ያው ነው የተፈጠረው። በእጅሽ ጉንጮቹን ይዘሽው በፍቅር አይን እያየሽው እኔ በሷ አልስማም ብለሽማ አታፈቅር እና ጮኬ ላፍቅር የጊዜ ጉዳይ ነው እንጂ እንደምታፈቅር ትነግሪዋለሽ። በነግረው ቆይ እሱ ባያፈቅረኝ እኔ እንደምወደው ባይወደኝ ባይዘው ራሱ ስትነግሪ ፉንቃ ይዞ እኔ በሷ አልስማም። የምሬን እኮ ብለሽማ አታፈቅር እና ጮኬ ላፍቅር የጊዜ ጉዳይ ነው እንጂ እንደምታፈቅር ለተቀማጭ ሰማይ ቀር ቆይ እሱ ባያፈቅረኝ እኔ እኮ የምሬን እኮ እኔ እንደምወደው ባይወደኝ ቆንጆ ከዚህ ምድር ላይ የትም ባይዘው ራሱ ናታን ግን ታድለ እንዴት ቆይ እንዲገባ የምትፈልገው ነገር ብቻ ነው የሚገባ። ፍልስፍና ይኸውልሽ መሲ ሙች ፍቅር ያፈላስፋል የሚባለው ነገር ዛሬ ገና ባንቺ አየሁት። ምን ተፈላስፈ ከዚህ በላይ ፍልስፍና አለ እንዴ? እንግዲህ ተፈላስፈም ከሆነ ቆይ እንዲገባ የምትፈልገው ነገር ብቻ ነው የሚገባ። ኧረ ፍልስፍና ይኸውልሽ መሲ ሙች ፍቅር ያፈላስፋል የሚባለው ነገር ዛሬ ገና ባንቺ አየሁት። ምን ተፈላሰፈ? ከዚህ በላይ ፍልስፍና አለ እንዴ? እንግዲህ ተፈላስፈም ከሆነ ፍቅር ይዞ ነው የሚሆነው። እሺ ቆይ ነሽ ፍቅር ያዛቸው ሰዎች የሚያደርጉትን ነገር ማድረግ የምትመደብ ብቻቸውን ነው ስለማይፈቅዱት ሰው ቸርሽ የሚገኝ ታድ እና ታዲያ ብቻሽን ትይጂ ነፍሷ እስክትጠፋ አካል ታፈቅሩ ብቻዬን ይታል በመንፈስ ደግሞ ከማፈቅረው ሰው ጋር ነው ብቻ ቸርሽ የሚገኝ ታድ ነፍሷ እስክትጠፋ ታፈቅሩ ይታል ነገሩን ደጋግሜ ባሰብኩት ቁጥር በጣም እያስጨነቀኝ ነው። እኔም እኮ ዳኒን ላወጣጣው ሞከርኩ፣ ግን ደግሞ ፍንክች አለ። ይሄ ማለት ነው ግን በቃ ህይወታችን ተተርማምሶ ትንሽ ነው የቀራት ማለት በጣም እያስጨነቀኝ ወይ ቀስቲ ጎዳና ላወጣጣው ሞከርኩ፣ ግን ደግሞ ፍንክች አለ። ቀስቲ እንዴት ልትጎዳው ትችላለች? ይሄ ማለት ነው
እሱ ከሆነ በቀዮታችን ታተርማምሰው ትንሽ ነው የቀረው ማለት ተገኘው እየሞከረች አይደል ወይ ቀስቲ ልጎዳው ይሆን እንዴ ወይኔ ጉዴ አንቺ ደግሞ ቀስቲ እናቴ ልጅ ቹቻ ደግሞ ምንድነው መቀበጥሪ ምን ላድርግ ቤዛ በሷ በኩል እንዳታጠቃኝ ፈርቼ እኮ ነው ጸጋ በልጅነቷ የተጠቃች ስለሆነች በእህትሽ እንኳን ትመጣብናለች ብዬ አላስብም እናቴ ልጅ እና ታዲያ ምን ልታደርግ ነው ምንድነው መቀበጥሪ ግን በእርግጠኝነት ምን ያደርግ ይችላል በሷ በኩል እንዳታጠቃኝ ፈርቼ እኮ ነው እሱ አንድ ላይ በፍጹም ጸጋ በልጅነቷ የተጠቃች ስለሆነች በእህትሽ እንኳን ትመጣብናለች ብዬ አላስብም እና ታዲያ ምን ልታደርግ ነው ቶቶቻችንን እየሞላን ብንጠነቀቅ ግን በእርግጠኝነት እኔና ያሬድን ነው የምትለያየን ከዚህ በኋላ ግን አንቺና እሱ አንድ ላይ በፍጹም መተያየት የለባችሁም ከዚህ በኋላ በስልክ ብቻ ነው የማገኘው እንደዛ እያደረግን ክፍተቶቻችንን እየሞላን ብንጠነቀቃት ነው የሚሻለው ልክ ነሽ መቼ ተሰበሽበታል አይደል ግን በጣም ጨካኝ ሰው ነው ጥሩ ሰው አራሪ ጨካኝ ሰው አይደለም ካልሆንክ ታዲያ እንዴት ሰው በሰው ደም መቼ ተሰበሽበታል አይደል ምን መጥፎ ነገር አደረኩሽ ያለ ፍላጎት የሚደረግ ነገር ሁሉ ግን በጣም ጨካኝ ይኸውልሽ ጓደኛዬ አጠገቤ አትደረሰብኝ ከዛ ሰልፍ ደግሞ ደህንነትሽ ስላሳሰበኝ ወደ ቤት እንዴት ሰው በሰው ደም ምን ነው ክፋቱ ፍቅረኛ ስላለ ምን መጥፎ ነገር አደረኩሽ እኔ ፍቅረኛሽ ልሆን አልወጣኝም ሁሉ መጥፎ ነው ይኸውልሽ ጓደኛዬ እኔ ደግሞ ከፍቅረኛ ውጪ ሌላ ወንድ ጓደኛ አልፈልግም ከዛ ሰልፍ ደግሞ እሺ መጀመሪያ ለምን ቀረብሽ ወደ ቤትሽ ለምንስ ጓደኛ ነው ማለት ምን ነው ክፋቱ ደግሞ ትዝ የሚልሽ ከሆነ አስጠንቅቄሽም ነበር እኔ ፍቅረኛሽ ልሆን አልወጣኝም እሺ ጓደኛሽ በቃ ይዘናት ፍቻለሁ እኔ ደግሞ ከፍቅረኛ ውጪ ሌላ ወንድ ጓደኛ አልፈልግም እሺ መጀመሪያ ስለምን ቅጣት ነው የምታወሪው ለምን ወጥቶ ጓደኛ ኩልሽ ላይ ነው ደግሞ ትዝ የሚልሽ ከሆነ አስጠንቅቄሽም ነበር ገባኝ በአንድ ነገር እንስማማ ከዚህ በኋላ ከኔ ራቅ አይደለም ግን አንተም በቃ ከጆኒ ጋር ስለምን ቅጣት ነው የምታወሪው ምርጫው እኮ እጅሽ ላይ ነው ሁሌ ሳይሆን ቢያንስ ደግሞ ሰውን ኃጢአተኛ ኦኬ ገባኝ ለኔ ይሄ ከበቂ በላይ በአንድ ነገር እንስማማ ስማኝ ግን ከዚህ በኋላ ከኔ ከኔ ራቅ ጋር አይደለም ስለሆንክ ግን አንተም በቃ ስለሸኘኝ ከጆኒ ጋር ከኔ ሆነ ጋር አጠገብ ተገናኝተን ያስበህ ከሆነ በጣም ሁለተኛው ደግሞ ሁሌ ሳይሆን ልቤን ቢያንስ ድንጋይ በሳምንት ሁለቴ ትሸኘኛለህ ይቅርታ ሚሰማ ኦኬ እኔ ፍቅር ለኔ ይሄ ጥያቄ ከበቂ ነበር በላይ ግን ከኔ ጋር መቀራረብሽ ፍቅር ከኔ ጋር ያዘኛል ብለሽ ራስሽን ስለሸኘኝ ማሳመን ከሆነ ሰብሊ ታፈቅረኛለሽ ብለህ አስበህ ከሆነ እኔ በጣም ግን ተሳስተሃል እሺ ጀመረህ ደግሞ ይሄ ጉራ ገደል ግባ እሺ ይቅርታ ሚሰብል ሚሰብል እኔ እዚህ ፍቅር ገደል ጥያቄ ውስጥ እኮ ነበር ከተሽ ጨርሺ ግን ከኔ ጋር መቀራረብ ወይስ ገደሉ አይሞላብሽ ራስሽን ማታምኝ ከሆነ ወይ ደግሞ ሌላ ስድብ አላውቅም በይ እኔ ግን የለውበት አውቃለሁ ጀመረህ ደግሞ ይሄ ጉራ ገደል ግባ እሺ ሚሰብል እየጠበኩሽ እዚህ ገደል ውስጥ እኮ ከተሽ ጨርሺ ድንጋይ ወይስ ገደሉ አይሞላም ምን ያስቃል አይ እያልሽ ስታስቢ እኮ ኃይለኛ ስድብ ጠብቄ ነበር እሰይ እንኳን ደግ አደረኩሽ ገደል ግባ እየጠበኩሽ ድንጋይ እሱ ነው የሚሻልሽ ሚሰብል ሰላም ሁኚ እያልሽ ስታስቢ እኮ ኃይለኛ ስድብ ጠብቄ ነበር እሰይ እንኳን ደግ አደረኩሽ ገደል ግባ አረ ጄሪ ምንድነው ጉንጭሽን እንደዚህ የምታሹው ልልጅ እሱ ነው የሚሻልሽ ሚሰብል ነው ይፈንታኝ እስኪ አንደኛው ቆዳ ግሽ ልጥባለና በተገላገልኩት ምንድነው እንደዚህ የምታካብጂው አንቺ ደግሞ እስከስ ጭራሽ ማከበር ነው እሺ አዎ ደግሞ አረ ጄሪ ምንድነው ጉንጭሽን እንደዚህ የምታሹው ልልጅ ኧረ እንደው ይፈንታኝ እስኪ አንደኛው ቆዳ ግሽ ልጥባለና በተገላገልኩት አንደኛው በዚህ ልክ ለኔ ጠላት መሆን ይቻልሽው የምን ጭራሽ ማከበር ነው እንዴ ከዚህ በላይ ጠላትነት አለ እንዴ አንቺ ይሄንን የመሰለውን ከንፈሬን እኮ በሳመሻልሽኝ ሄቨን ምን አይነት እንደው ባለጌ ሰው ነሽ እግዚኦ ወንድና በዚህ ልክ ለኔ ጠላት መሆን ይቻልሽው ቅሌት የምን ጠላት እንዴ ከዚህ በላይ ጠላትነት አለ ተረጋጋት አንቺ ከንፈርሽን እየሳመሽ እኮ ነሽ አንተ ያንቺ ግባብድ ነው እንጂ ይሻል ባለጌ ሰው ነሽ እግዚኦ አይ ጄሪ እንደውም እንደምሻልሽ አይ ቅሌት አሁን ምን እንደሚሰማኝ ታውቂያለሽ ምን ተረጋጋት አንቺ ሄቨን ጠላትሽ ናት ከንፈርሽን እየሳመሽ እኮ ነሽ አንተ ያንቺ ግባብድ ነው እንጂ ይሻል አይ ሄቨን ይሄንን ስሜት እንኳን አላውቀውም እግዚኦ 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 መድኃኔዓለም እንደው አይመጨረሽ አሁን ግን ምን እንደሚሰማኝ ታውቂያለሽ ይሰማሽ አልሽ ኧረ ሄቨን እንደው ጠላትሽ ናት መጨረሻ እያለ አይተንፍሱ ላይ ይሆን ስድስተኛው ስሜት ሆኖ ነው አይ ሄቨን እንደው ይሄንን አይተንፍሱ ስሜት እንኳን እንደው አላውቅም ፈጣሪ እግዚኦ እግዚኦ መድኃኔዓለም የኪሮ አምላክ ይፋረድ እኔ ሌላ ምንም ይሰማሽ አልሽ ኧረ ሄቨን እንደው መድኃኔዓለም እንደው መጨረሻ አይተንፍሱ ላይ ይሆን ታዲያ ሄቨን አሳልፈሽ ላይ አይተንፍሱ ሰጪ እንደው አይተንፍሱ እንደው ፈጣሪ የአሻንቲ አምላክ የኪሮ አምላክ ይፋረድ እኔ ሌላ ምንም የምለው ነገር የለም ሲጀመር አንቺ ከሆነ ጊዜ በኋላ አመለሽ ሙሉ ተቀያየሩ ኪሮ አልሽ እኮ ትላለች ታዲያ ሄቨን ጨጓራ አሳልፈሽ ላይ አይተንፍሱ ሰጪ እንዴ ወሬስ ሞት ከሆነ ብዬ እኮ እንደዛ ነው ከለማ ይሆናል ለነገሩ ካንቺ ጋር ምን አዳረቀኝ ሲጀመር አንቺ ከሆነ ጊዜ በኋላ አመለሽ ሙሉ ተቀያየሯል
ምን ጨጓራዬን ትልጥባለች አልሄድም እንዴ ወዴት ነው ሞት የሌለበት እንደዛ ነው ኮሜስታል ሶሪላ ቹቻ ኮሜስታል ሶሪላ ቤዛ ምን ይላል ያላችሁት እናንተ ጉዳዮች ተለያየን እኛና እናንተ ተለያየን እኛ እዚህ አየር ላይ ነን ጁፒተር ላይ ነን ኮሜስታል ሶሪላ ቹቻ ሶሪላ ቤዛ ተረጋጊ እንዴ ምን ይላል ያላችሁት እናንተ ጉዳዮች ተለያየን እኛና እናንተ ተለያየን እኛ ምን እያወራን እንዳለ አየር ላይ ነን ጁፒተር ፍራርቲል ነው ይነግራችሁ ፍራርቲል ልክ ነኝ ሶሪላ ቤዛ ተረጋጊ እንጂ እንዴ ነገራቸው ግን እኔ ምን እንዳወራው ከምነግራችሁ የተሻለ ፍራርቲል ምን እያወራን እንዳለ ቡሻ ቢነግራችሁ የተሻለ ፍራርቲል ነው ይነግራችሁ ፍራርቲል ወይ እናንተ ሁለት ከንቶች ምንድነው የምታወሩት ነገራቸው ግን እኔ ምን እንዳወራው ከምነግራችሁ የተሻለ ፍራርቲል ቡሻ ቢነግራችሁ የተሻለ ወይኔ ቹቹሻ ፍራንቲሎ ማለት ነው አብሎ ዜማ ያለው ደግሞ ሲሆን ወንድሜ ማለት ነው ሶሪላ ማለት እህቴ ማለት እኮ በመናኛ ሶሪላ ኢታሊያኖ እህቴ ቤዛ ፍራንቲሎ ማለት ደግሞ አብሎ ዜማ ያለው ደግሞ ሲሆን ወንድሜ ማለት ነው እስቲ ምንም አልነገረኝም ልትኝ እንደው እኮ በመናኛ ኢታሊያኖ እንግዲህ ቁርጥሽን ወቂ እስቲ ኢታሊያ አስተርጓሚ ሆኖልሻል ቹቻ እስቲ ምንም አልነገረኝም ልትኝ እንደው ኧረ ምንም የነገረኝ ነገር የለም ከአልቤርቶ ጋር እኮ ነው አንድ ላይ ነው እስቲ ኢታሊያ አስተርጓሚ ሆኖልሻል ቹቻ ደግሞ በኋላ አግኝቶሽ ማለት ነው ቢልሽ እንዳደነግጬ እኔ ቆንጆ ምን ማለት ነው ደግሞ እሱ ቤት ማለት ነው ከአልቤርቶ ጋር እኮ ነው አንድ ላይ የሚውሉት ታገኙ የጣሊያን ሙድ ነው እንዴ ደግሞ እንዴ አልተሰማ ጉድ ትናንትና ቤዛ ተሰማች በሚል ተልካሻ ምክንያት ይኸውልሽ አገር ምድሩ ሁን ሲያመስልሽ ነበር ማለት ነው ያሬድ ነው እሺ እናንተ ይሄን ነው ታውቃችሁ እንዴ ደግሞ ህፃኑን የምር አልተሰማ ጉድ ትናንትና ቤዛ ጆን ተሰማች በሚል ተልካሻ ምክንያት ይኸውልሽ አገር ምድሩ አሁን የተፈጠረው ነገር እያንዳንዱ አንተ ነው ያሬድ ነው በቃ ምንም አልተፈጠረም አንተ ሚኪ ምታውቁት መጣኝ እንደውም ብቻ ህፃኑን የምር ትናንትና አልቤርቱን ፍለጋ ያሬድ አገር ምድሩን ሲያቀላውሰው የተገናኘን መሰላችሁ አሁን የተፈጠራችሁ ቀላቢ ከቀስቲ ጋር በቃ ምንም አልተፈጠረም እሺ ከዛማ ያሬድ ይኸውልሽ በእንግሊዘኛ ያኔ ፈረንሳይ እንጂ ትናንትና አልቤርቱን ፍለጋ ያሬድ አገር ምድሩን ሲያቀላውሰው የተገናኘን መሰላችሁ ከዛ በኋላ እንግሊዘኛ ነው ቀላቢ ከቀስቲ ጋር ነው ሲመለስ እሺ ከዛማ ያሬድ ይኸውልሽ በእንግሊዘኛ ያኔ ፈረንሳይ እንጂ ሊያስፈራራኩ ነው አንተ ያሬድ በእንግሊዘኛ ሊያስፈራራ ከዛ በኋላ እንግሊዘኛ ነው ለንዴት የማትሆን ቋንቋ ብትኖር ነው እንግሊዘኛ ሲመለስ ነው ኧረ በቃ ኧረ በእናታችሁ እሺ አሁን የተፈጠረውን ነገር በደንብ አጣጣችሁ ተመለሰች የምራችሁ ነው እናገራለሁ ያው የምራችንን ነው አቤት እንግሊዘኛ ግን ክፋቷ ለንዴት የማትሆን ቋንቋ ብትኖር እንግሊዘኛ ኧረ በእናታችሁ እሺ አሁን የተፈጠረውን ነገር በደንብ አፍረጥጣችሁ ንገሩ እና ደግሞ ይኸውልህ እናገራለሁ ችግር የለውም ግን ቁጭ እንበላ መጀመሪያ አንተ ተቀበል በቃ እሺ ይኸውልሽ ዛሬ በጣም ተረጋግተህ ምን ተገኝቶ ነው? እባክህ በፈጠረ በቃ ከኔና ከሰብሊ መሀል ውጣ። ቆይ ስንቴ ልንገርህ? እኔ እኮ መሀላችሁ አልገባሁም ብያለሁ። ይገርምህ ዛሬ በጣም ሰብሊን ስለማጣት ማሰብ አልፈልግም። ሁሉ ነገር ነው ጭልምልም የሚልብኝ። በፈጠረ በቃ ከኔና ከሰብሊ መሀል ውጣ። ይሄንን ፍቅርን እኮ ለራሷ ለሰብለ ነበር መናገር የነበረብህ። ለአንተም ነግሬህ እኮ አንተ ራስህ ሰብሊን ስለማጣት ማሰብ አልፈልግም። ቆይ ምን አድርጌ ነው የበጠበጥኩት? ሁሉ ነገር ነው ጭልምልም የሚል። አጠገባችን አትድረስ ስለ ምክንያት እየፈጠርክ በቃ አንተ አጠገባችን ነው የምትገኘው። ይሄንን ፍቅርን እኮ ለራሷ ለሰብለ ፈቃደኛ ከሆንክ አንድ ጥያቄ ልጠይቅህ። ለአንተም ነግሬህ እኮ አንተ ራስህ እየበጠበጥከን ስለ እሺ ምንድን ነው ጠይቅ። ቆይ ምን አድርጌ ነው የበጠበጥኩት? እኔ ብርቃት እሷ ራሱ ምርቀኝ ይመስላል። አትድረስ ስለ ሰበብ ፈጥራ ማታገኘኝ ነው አጠገባችን ነው የምትገኘው። እሺ ፈቃደኛ ከሆንክ አንድ ጥያቄ ልጠይቅህ። እውነቱን ልብ ግን ከልብ ትመልስልኛለህ? እሺ ምንድን ነው ጠይቀኝ። ሰብለን እኔ ብርቃት እሷ ራሱ ምርቀኝ ይመስላል። ግን አንድ ነገር ፈጥራ ማታገኘኝ ነው የሚመስለው። የሰብለን ልብ በጣም ሰብረዋል እና ደግሞ ልቧን ሰብሮ በዛው ፍቅሯም ተሰብሯል። እውነቱን ልቦና ያውቀዋል። እንደዛ ነው የሚመስለኝ። ይኸውልህ እኔ ትውደደኝ አትውደደኝ አላውቅም። ይኸውልህ ግን አንድ ነገር በሙላፊ መናገር አልችልም። ምክንያቱም እኔ ሰብለን አይደለም። ግን አሁን እያዩ ያሉት የማታሸንፈውን ትግል መጀመሪያ ነው። እንደዛ ነው የሚመስለኝ።
ሰብለ አታፈቅርህም እያልከኝ? ይኸውልህ እኔ እሱን በሙላፊ መናገር አልችልም፣ ምክንያቱም እኔ ሰብለን አይደለም። ግን አሁን እያዩ ያሉት የማታሸንፈውን ትግል መጀመሪያ ነው። ምን ጉድ ነህ አንተ? እኮ እኔ አይተንፍሱ ጸጥ አድርጋቸው ነኝ። አንተ ከላይ ወረታይ ቁልቁል ዘርቄ እሷን ይቅርታ መጠይቅ? አዎ ትጠይቃታለህ። የማይሆነውን ለምን ሲባል ለማይሆነው እኔ አይተንፍሱ ጸጥ አድርጋቸው እኮ አንተ እኮ እኔ አይተንፍሱ ጸጥ አድርጋቸው ነኝ። አንተ ከላይ ወረታይ ቁልቁል የወንዶች ቁና እኮ ነኝ። አንተ መጠይቅ? አዎ ትጠይቃታለህ። የማይሆነውን ለምን ሲባል ለማይሆነው ያለው ከተማ ነው። ጸጥ አድርጋቸው እኮ አንተ አሁን ሄዳ ለዳይሬክተሩ ብትናገር ኖሮ ምን ሊፈጠር ይመስላል? ጀግና ትንሽ ቁና እኮ ነኝ። አንተ ይስጥም ማይብራስ ትምህርት ቤት ልትባረር ትችላለህ። እሷ እንደው እኔ ተባረር የሷ ልትማር ነው። አሁን ሄዳ ለዳይሬክተሩ ምን ልታደርግ ነው? ያማል እንዳንተ ትልቅ ያይተንፈሱ ይያዝ ወደ ሀገር ይፈው ነው። ትምህርት ቤት ልትባረር ትችላለህ። በምን ቋንቋ በነገር እኔ ተባረር የሷ ልትማር ነው። በአማርኛ ምን ልታደርግ ነው? ያማል እንዳንተ ምን አድርግ ነው የምትለኝ? እኔ አይተንፈሱ ይያዝ ወደ ሀገር ይፈው ነው። አንድ ነገር ይቆጨኝ ነገር አለ። በምን ቋንቋ በነገር ነው? እንደው በእንግሊዘኛም ከራስ አመሳስሎሽ እንደው መስራት ነበረብኝ። እንደው ምን አድርግ ነው የምትለኝ? እንደው ሌላ ጉንጯን እንደው አንተ እኔ እንደው አንድ ነገር ይቆጨኝ ነገር። በስመ አብ ወልድ ወመንፈስ ቅዱስ ይወላይ እንደዛ ብታደርግ ኖሮ ምን አመሳስሎሽ እንደው መስራት ነበረብኝ። እንደው ነበር የምትባለው። እንደው ሌላ ጉንጯን እስኪተወኝ እንደው በስመ አብ ወልድ ወመንፈስ ቅዱስ ይወላይ ተንፈስ። እንደዛ ብታደርግ ኖሮ ምን እንደሚፈጠር ታውቃለህ? ጓዘን ጥቅል አድርገህ ከትምህርት ቤት ጄሪ ጋር እንሂድና ይቅር በይኝ በላት። እስኪ ተወኝ እንደው እንደው ውስጥ ያስገኛል እኮ ተው አንተ ሰው ግደው ግደው እሱ ማታ ይደርሳል። እስኪ ተወኝ ወንድም አለም የት እንደው ውስጥ ጄሪ ጋር እንሂድና ይቅር በይኝ በላት። አንተ ደግሞ እኮ ሳያን ያስገኛል እኮ አንተ ሰው ግደው ግደው ምን አይነት ጉድ ሆነ ልጅ ነው? እስኪ ተወኝ ወንድም አለም እንደው ውስጥ ያለው ደስታ እንደው ምንም ብላጣጣም እንደው እጅ አስገብቻት ከይሻባየር ነው። እኔ አተንፍሷት ዋሽዬን እኮ ነው የምታስታውስ። መከራ ውስጥ ነው ከተተኝ ልጅ። ቆይ እንዴ ጉድ ሆነ ልጅ ነው። መድኃኒዓለም ስም እንደው በየርየዋ እንደው እጅ አስገብቻት ከይሻባየር ነው። እኔ አተንፍሷት ማለት ነው። አረ ምን አይነት መከራ ውስጥ ነው ከተተኝ ልጅ። ቆይ እንዴ ወዶ እኮ አይደለም አትፍረጅበት። እና ምን ልትል ቃሽ ውስጥ ጥሩን ለብለቦት ነው አትቀልጂ። አያሚ እኛ ወንዶች በሴቶች ቁንቃ ብለን እንቃጠላለን። እሱ መከራ ነገር ግን ብለው መልክ እና ታዲያ ጥሩን ለብለቦት ነው አትቀልጂ ምናምን እንድንለው የምፈልገው እንዴት እየከተቡሽ ከላጠላቸው እኛ ወንዶች አንተ እኛ እንደዛ መች ወጣን። እኛ እንደዛ መከራ ነገር ግን አቡሽ ግን ወንድሜ አንተ እና ታዲያ ምናምን እንድንለው የምፈልገው አድርጎ ማለት ነው። እንደዚህ አይነት ፋውል ብትሰራ ሪዛልታቸው እንደዚህ ነው። እኛ እንደዛ መች ወጣን። እኛ እንደዛ አቡሽ ግን ወንድሜ አንተ ግን ከዚህ ነገር ትወጣለህ። ውሸት አለው ይኸውልህ ፎቃ ግፍግፍ አድርጎ ማለት ነው። እንደዚህ አይነት ፋውል ብትሰራ ሪዛልታቸው እንደዚህ ነው። ተጨቆማ ተው እንጂ ልጆች ተው እንጂ ታዲያ እዚህ ቁጭ ብሎ እናንተ ወከባ ተው እንጂ ባህላችንም አይደለም እኮ የሚነገሩን እየሰሙ አይደል እንዴ? ታዲያ ምን ላድርግ? እሱ 10 ጊዜ አልቤርት ይለኛል። እሱ ደግሞ አርቃሪ ተው እንጂ የሚነገሩን እየሰሙ አይደል? ግን እኮ እሱ 10 ጊዜ አልቤርት ይለኛል። እሱ ደግሞ ያራው ለጨዋታ ግን እኮ ቀሴ እኮ ሳይጠፋው ቀርቷል። ለምን እኔ ትይኛለህ እንዴ? እኔ አልፈልግም። በቃ ደሜ ይኸውልህ ቀስትዬ ተረጋጋ። ካልምደውን ይላል ፈረንጅ። ይኸውልህ በጣም የለኛ ሁሉም ጨዋታ ለምን እኔ ትይኛለህ እንዴ? እኔ አንተ ብቻ አልፈልግም። በቃ ደሜ ሆና ነው ባዶ ነው ባዶ ይኸውልህ ቀስትዬ ተረጋጋ። ካልምደውን ይላል ፈረንጅ። ይኸውልህ በጣም የለኛ ሁሉም ጨዋታ አሁንም ያው ነው ማያድግ ብቻ ሆና ነው ባዶ ነው ባዶ አንተ ሞክራየው አይደል እንዴ? በቃ እንግሊዘኛና ንዴት አይመጡም። ባላንስ ያደረጉን ብዬ ስንቴ ነገር ይመጣል አይመጣም አልኩ እንዴ? ይኸውልህ ከፈለክ ሞክራየው ማለት ነው። በኋላ ያው እንግሊዘኛ
በእንግሊዘኛ አጠረኝ ይኸው መንጨቆኝ ምናምን ብትል ማንም አንተ ሞክረህ አየኸው አይደል እንዴ? በቃ እንግሊዘኛና ንዴት አይመጡም። ባላንስ ያደረጉልኝ ይመጣል አይመጣም አልኩ እንዴ። ይኸው ከፈለክ ሞክረህ ይኸው ማለት ነው። በኋላ ይኸው እንግሊዘኛ አጠረኝ ይኸው መንጨቆኝ ምናምን ብትል ማንም ሊረዳህ አይችልም። እሺ ወንድም በወንድሙ አይነሳ ተው። እኛ እኮ ቅድም እኮ የሰከስከን መስሎን እኮ ነበረ። ምንድን ነው ታሻወደ ቀስ ቢራ አይደለም ቢራ ያለ የሰከስከን መስሎን እኮ ነበረ። ምንድን ነው ማን አልቤርቶ ሲፍራቴሎ ታሻወደ ቀስ እኮ ጠላ ነው። ቢራ አይደለም ቢራ ያለ እኔ ቀስቴ ማን አልቤርቶ አየ ያሁኑ እኮ ትንሽ ለየት ያለችው ከማጣም እንደሆነ ያለቻታ ሲያሰለች ጣላን ገባች። ጣላን ናት። እሱ ማለት እንግሊዝ አለ። እናንተ ደግሞ አጉል ተመረናል ምናምን ያላችሁ ህዝቡን ትሰክሳላችሁ። ቀስቴ ነው አትፍረድበት። ሚኪ እኮ ደደብ ስለሆነ እሱ ማለት እንግሊዝ አለ። ፍራቴሎች አትጣሉ ፍራቴሎች ማን አልቤርቶ ቀስቴ ነው አትፍረድበት። ዘሪስ ነው ደደብ ስለሆነ አይቴሎ አላበር ሶማች ካንተ ጋር ይያልኩ ጎበዝ እንደሆነ ትፈልጋለህ? ታው ፍራቴሎች አትጣሉ ፍራቴሎች አላበር ሶማች ማን አልቤርቶ ኦኬ አይ አንደርስታንድ after this there is no visa and I tell you I love her so much I love her so much አያረ እንግሊዘኛ ክፋቱ ይሄ አሁንስ እኔ ምን ምርር እንዳለ ሁሌ እንደዚህ እንግሊዘኛ ክፋቱ ያሬድ ካርከርታይ ፕሊዝ ምን ብትወሩ ያሬድ ቤዛን ያፈቅራታል። ምን ምርር እንዳለ ታሬልኛ ሁሌ እንደዚህ በመነኛ ላውራለት ማን አልቤርቶ መደናቆር ፍሬማ ያሬድ ካርከርታይ ፕሊዝ ምን ብትወሩ ያሬድ ቤዛን ያፈቅራታል እያልኩት ደመከልባቢ መሐመድ እኔ ምን ታሬልኛ ምን ሐሳብ አለ ታዲያ በመነኛ ላውራለት ዋው በቃ አልፈልግም። በቃ ጨርሻለሁ። ለምን ደመከልብ ነው የምትሆኝ? እኔ ተረጉም ከፈለጋችሁ ለምን ሐሳብ ለቀስቴ ነገር ለምን ያስፈልጋል? ዋው አልፈልግም። በቃ ጨርሻለሁ። ለምን እኔ ተረጉም ከፈለጋችሁ ግን ይመቸው ክፈሉኛ ለጭራሽ በቃ ለዛሬ ለዚህ ታካራችሁ ይበቃል። ኧረ እባካችሁ ክፈሉኛ ለጭራሽ ደርሱ እጥፍ ልትሉ ባልሆነ የደረሰባችሁ እናንተ ሰሙኛላችሁ። ሶስታችሁ ተፋጣችሁ ሀፕን ያደረገው ነገር ንገሩን፣ ካልሆነ አንፋታም። እሺ ኧረ እባካችሁ ዋናው ታሪክ ላይ ስትደርሱ እጥፍ ልትሉ ባልሆነ መቶ የሚባል ነገር የለም ትናገራላችሁ። ሰሙኛላችሁ። ውርደታችን አያልቅን እናገራለን። መጀመሪያ ግን እናንተ ንገሩን፣ ካልሆነ አንፋታም። እሺ መቶ የሚባል ነገር የለም ትናገራላችሁ። ያው ውርደታችን አያልቅን እናገራለን። መጀመሪያ ግን እናንተ ትንፋሻችሁን ሰብሰባ ለሱ ችግር የለውም። ደግሞ ምንሽ ነው ሙድ ተጮርባለ ካላው አሸነፈ። ማን ያሸነፈ? ኢሊያስ። ደግሞ ምንሽ ነው ሙድ ተጮርባለ አንተ? እንዴት ሆኖ ከሰብሊ ጋር ድጋሚ ብሬክ አፕ አደረጋችሁ እንዴ? እንደሱ አይደለም። ማን ያሸነፈ? ኢሊያስ ተብዬ። ግን ምን ካጠገቡ እንዳትርቅቡን ነገር አስሮታል። አንተ ስማ፣ እንዴት ሆኖ ከሰብሊ ጋር ድጋሚ ብሬክ አፕ አደረጋችሁ እንዴ?
የምን ተስፋ መቁረጥ ነው? ግን እሺ ምን ላድርግ? ላስደበደበው ሞከርኩ። ግን ምን ተጣላሁት? ልጁ የሚያዝ ነገር አይደለም። ሁሌ በቃ አንድ እርምጃ እንደቀደመኝ ነው። በቃ አንተ እኮ ጆን አሸናፊ እንጂ ተሸናፊ አይደለም እንጂ የምን ተስፋ መቁረጥ ነው? ስንቴ ሞከርኩ ግን በቃ አልተሳካም። ላስደበደበው ሞከርኩ። አይሳካ ግን ልጁ የሚያዝ ነገር አይደለም። ሁሌ በቃ አንድ እርምጃ እንደቀደመኝ በቃ የምን ተስፋ መቁረጥ ነው? የተሻለ እቅድ እናውጣ እንጂ የምን ተስፋ መቁረጥ? እሺ ምን ላድርግ? ስንቴ ሞከርን ግን በቃ አልተሳካም። በመጀመሪያ ግን ከዚህ በኋላ ተስፋ እንደማትቆርጥ ቃል ግባልኝ። ደጋግመን እንሞክራለን። ደግሞ ይሄን ካንተ አልጠብቅም። እሺ የምን ተስፋ መቁረጥ ነው? እሺ ምን እናድርግ? ይኸውልህ በመጀመሪያ ግን ከዚህ በኋላ ተስፋ እንደማትቆርጥ ቃል ግባልኝ። ፍራቴሎ አቡሻ ንገራቸው። ፍራቴሎ ብያችን ይነግራል። ንገራቸው ለነገሩ ተናገሩ እንጂ እናንተ ምን እንደምትፋጠጡ። ፍራቴሎ አቡሻ ዲስፕሬሲያቱ ፍራቴሎ ብያችን ይነግራል። ምን መሰለሽ ኩሎ ዲስፕሬሲያቱ Italiano መጀመሪያ ራሳችን ኩሎ ዛሬ ነው ቁንጅና የታየ። ኧረ በሳቅ መሞቴ ነው። እኔ ያለ ዛሬ ነገር ኢታሊያኖ አንተ እኮ ቆንጆ አብዞ ደግሞ ጣሊያንኛ አንተ ላይ ማማሩ አካውና ፈንዝጋ እኔ በቃ መላመላ ሲዟል። ዛሬ ነው ቁንጅና የታየ። ኧረ በሳቅ መሞቴ ነው። ማን አልቤርቶ? እኔ ያለ ዛሬ ነገር ያለ አንተ እኮ ሲፈረደባት አብዞ ደግሞ ጣሊያንኛ አንተ ላይ ማማሩ ፈንዝጋ አካውና ፈንዝጋ Do you speak English? Yes. ማን አልቤርቶ? ምን ነው የስ ለማለት ፈጠቅ እንዲህ አደረገሽ? እስኪ አንተ ልጅ አፍን ዝጋ። Do you speak English? English? Yes. ከሆነ ቀጥላ እስኪ ጉድልየው። ምን ነው የስ ለማለት ፈጠቅ እንዲህ አደረገሽ? ጠጋብ ይሳይ ደግሞ ኢጣሊያኖ እስኪ አሁን ወሬን አታብዛ። አልቤርቶ Can you speak English? ከሆነ ቀጥላ እስኪ ጉድልየው። ፓሶ ፐርላሬ ጠጋብ ይሳይ ደግሞ ኢጣሊያኖ መልካት ስራብኝ እሱን ማብረን አታብዛ እና ምን ፈለግ አልቤርቶ Can you speak English? ፖሶ ፔላሬ እሱ ነው እንዴ? ኮዝ ልጅ አንዴ ተነካክተሃል። ፓሶ ፐርላሬ አለካ አይደል እንዴ? አንተ ደግሞ መልካት ስራብኝ እሱን ማብረን አንዴ ሰማን እና ምን ፈለግ ሆዴን ቆረጠኝ እኮ ማና አልቤርቶ እሱ ነው እንዴ? ኮዝ ልጅ አንዴ ተነካክተሻል። ፓሶ ፐርላሬ ነው ያልከው? ማነው ፖሶ ፔላሬ? ሆዴን ቆረጠኝ። ማና አልቤርቶ ሲ ምን እሺ ነው? ማነው ፖሶ ሶተራሊ ፓሶ ፐርላሬ ነው ያልከው? ነገር የሚሆንልን ይመስላል። ማነው ፖሶ ፔላሬ? ያቡሽ ከጭንቃቱ ምንም እናመጣ አይመስለኝም። ስለዚህ ታርገና በቆዘ ይሻላል። ምን እሺ ነው? ማነው ፖሶ ሶተራሊ? ፈራናንዶ አንዳንዶ ይሄ ነገር የሚሆንልን ይመስላል። ያቡሽ ከጭንቃቱ ምንም እናመጣ አይመስለኝም። ስለዚህ ታርገና በቆዘ ይሻላል። በኋላ ፎንቄ ሳገኘው እዝናናበታለሁ ነው የምላችሁ። ፈራናንዶ አንዳንዶ አዚ እንጀራ ሳቁ ምን አለባቸው? እኔማ ይሄንን ጭዌ በኋላ ፎንቄ ሳገኘው እዝናናበታለሁ ነው የምላችሁ። ስማኝማ ቅድም ያልከን ቃል ምን ነበረ? ፖሳ ቅድም ፖሳ ቆይ ምን ነበር? ፖሳ አጥቢ ፖላሬ ያገኘ ነው ፖላሬ እንዴ እኔ ምን አውቃለሁ? ፖሳ ይለኛል ይሄ ተመታለች። ፖላሬ በዛቅ የተነሳ ሆዴ ቆሰለ። እኔ ምን አውቃለሁ? ፖሳ ይለኛል ይሄ ሳቁ ምን አለባችሁ? እያየነው ፍዳ እያየነው መከራ ተፈራረቁብን በተራ በዛቅ የተነሳ ሳቁ እናንተ ሳቁ ምን አለባችሁ? እያየነው ፍዳ እያየነው መከራ ተፈራረቁብን በተራ ቺኮች በፍቅር ድክም ሲሉ ብላክ ቸኮሌት ሲበሉ ሙዳቸው ይስተካከላል ሲባል ሰምቼ ገዝቼልሽ መጣሁ። እኔ ቸኮሌት አልወድም። ኧረ ናታን እኮ ነኝ እንዴ ወኔ ላይ ሙርት ይዤልሽ እንዴ እንዳንቺ ደግሞ ቸኮሌት የሚወድ እዚህ ምድር ላይ አለ እንዴ? ድክም ሲሉ ብላክ ቸኮሌት ሲበሉ ሙዳቸው ይስተካከላል ሲባል ሰምቼ ገዝቼልሽ መጣሁ። የምን ፍቅር ነው የምታወሩ? ስቃይ ውስጥ እኮ ነው ያለሽው። ናታን እኮ ነኝ። ፍቅር ደስ የሚል ወኔ ላይ ሙርት ይዤልሽ እኔ ፍልስፍናሽ ነው የሚያገባኝ። እየተሰቃዩ መደሰት አለ እንዴ? ስቃይ እኮ አንተ ነህ እና ደስ አልልም እያልከኝ
የምን ፍቅር ነው የምታወሪው? ምንድነው ፈገግ የሚያስብልሽ? እውነቴን እኮ ነው። ፍቅር ደስ የሚል ስቃይ ነው። እኔ ፍልስፍናሽ ነው የሚያገባኝ። እየተሰቃዩ ምን ነው መደሰት እንዴ? ምን በደልኩሽ? ቁርስሽን በልቼብሻለሁ እንዴ? እንዴት ለኔ ፍቅር ብለሽ ትፈርጅብኛለሽ? እና ፍቅር እንዲይዝ አትፈልግም? ፈገግ የሚያስብልሽ? እውነቴን እኮ እናቴ፣ አንቺን እያየ በፍቅር የሚጫወት ማንም የለም። ፍቅር ቢይዝ ነው ይገባል። ምን ነው በዚህ ምን በደል አለሽ? ግን ቁርስሽን በልቼብሻለሁ ግን እንዴት ለኔ ፍቅር ብለሽ ቆመሻል? ምን ሆነሽ አንቺ? እና ፍቅር እንዲይዝ አትፈልግም ማለት ነው? እናቴ፣ አንቺን እያየ በፍቅር የሚጫወት ማንም የለም። ቆይ እኔ ምን ሆንኩ? መሲ ግን ታውቆሻል አይደል? ምን ሆነሽ አንቺ? ቦዲስ ፕሬዘንት ማይንድስ አብሰንት ሄደሻል ግን መተሻል። ቁጭ ብለሻል ቆመሻል። ምን ሆነሽ አንቺ? ፍቅር ሲይዝ ገባኝ እኮ ፍቅር ሲይዝሽ ያው ዞምቢ ነው የሚመስለው። እንደዚህማ እንድትሰድበኝ አልፈልግም። መሲ ግን ታውቆሻል አይደል? እንደውም ቦዲስ ፕሬዘንት ማይንድስ አብሰንት ማለት እኔ ሆኜ እንግዲህ ምን ታደርገዋለህ? ፍቅር ግን ምን እንደምመኝልህ ገባኝ እኮ ፍቅር ሲይዝሽ ያው ዞምቢ ነው የሚመስለው። እንደዚህማ እንድትሰድበኝ አልፈልግም። መች ገና ሰደብኩሽ። እንደውም እኮ ያቆነጆሽ እኔ ነኝ። ሬሳ ለማለት እኔ ሆኜ እኔ እዛው ኒንጃው ይጫወትብኛል። ጭራሽ ደግሞ ፍቅር ተጨምሮበት በየአይነት እሱንም ሲያደርገው ልክ ፍቅር ይዞት ማየት ጉድ ነው ለኔ የሚለውን የእርዳውን ዘፈን ሲዘፈንልህ ማየት። እንዴ መሲ ግን ምን አድርጌሻለሁ? እኔ እዛው ኒንጃው ይጫወትብኛል። ጭራሽ ደግሞ ፍቅር ተጨምሮበት በየአይነት አድርገውብኝ ምን አድርጌሻለሁ? መሲ እሱ ጥሩ ሀሳብ ነው። እንደዚህ እያለሽ አጽናኝ እንጂ እስቲ ግን አንተ ከመጀመሩ ነው እንደዚህ ሴረኛ የሆንከው? ደሞ ምን ሆነሽ? ፒፕሉ እንዳለ በጣሊያንኛ ፈስ በፈስ አረከው አሉ። ገና አስቀዝነዋለሁ ስልሽ እንግሊሽ ግን ቀስቲ ገብቶሽ ነው ወይስ ምን ነካሽ? እኔ እኮ ጭንቅላቴን ቢያሊ ለእንግሊዘኛ ነው እንጂ ለጣሊያንኛ ኦቭን ነው። ፒፕሉ እንዳለ በጣሊያንኛ ፈስ በፈስ አረከው ነው። አቲዬ እሱን አመንኩ። አሁን አመንኩ። የምትፈልጊ ከሆነ ግን በደንብ ከትብሻል። ምን ነካሽ? እኔ እኮ ጭንቅላቴን ቢያሊ ለእንግሊዘኛ ነው እንጂ ወይስ ምን አትፈልጊ? አንተ ብለኸኝ እኔ ማን ስለሆንኩ ነው አንተ ብለኸኝ ነው። እንደዛ ከሆነ ዛሬ አንዳንድ ስልጠኖች እንሰጥሻለን። የምትፈልጊ ከሆነ ግን በደንብ ከትብሻል። ፎንቃ ምን እንደሆነ ነገረኝ ደስ ይላል። አዎ ጣሊያንኛ ያዘሉ ስለ ፎንቃ ወይስ ምን አትፈልጊም እንዴ? አንተ ብለኸኝ እኔ ማን ስለሆንኩ ነው አንተ ብለኸኝ እንዴ? እንኖራለን። እንደዛ ከሆነ ዛሬ አንዳንድ ስልጠኖችን እንሰጥሻለን። ወንድም ማለት መጀመሪያ ግን ፎንቃ ምን እንደሆነ ብለኸኝ ህፃኑን ይበጣም ጸዲ ነው። እሺ ይኸውልሽ እናት ማለት ደግሞ ማድሬ። መጀመሪያ ስለ ቤተሰብ አባላት እናወራለን። አባት ማለት ደግሞ ማድሬ። ይኸውልሽ ወንድም ማለት ቀስቴ ግን ተመረጥ ጠክሮ ምለው እኮ ህፃኑን ይበጣም ጸዲ ነው። እሺ ይኸውልሽ እናት ማለት ደግሞ ማድሬ። ሶሬላ አንቺ ሶሬላ። አባት ማለት ደግሞ አንቺ ደደብ ነሽ እንዴ? ሶሬላ እህት። አረ ቀስቴ ግን ተመረጥ ጠክሮ ምለው ተመችቶኛል። እኔ ቀስቴ ገና በጣም እህት ማለት ደግሞ ሶሬላ። ሶሬላ ቀስቴ ግን እውነት በቃ አንቺ ሶሬላ አንተ በቃ እንደዚህ እያየህ ደደብ ነሽ እንዴ? ሶሬላ እህት እናሳ ይሄ ሀሳብ ግን በጣም ጸድ ነው። የምር ተመችቶኛል። እኔ ቀስቴ ቻሶሬ ገና በጣሊያንኛ ጸድ ግጥም ነው የምጽፍልሽ። ፋራቴሎ አንተ በቃ እንደዚህ እያየህ በቃ ተመነጠቅ ማለት ነው። እናሳ በቃ ነው መሄድ ይኖርብኛል። ቻው ሶሬላ። ሶሬላ ቻው ሶሬ ፋራቴሎ አንተ ግን ተመንጥቀያለሁ እኔ ራሴ የምር ስማ። ለምን መጣ? ናፍቅሽ እኮ እኔ አዎ አንቺ ይሄን ንግግር ዛሬ ሳይሆን የዛኔ ብለኸኝ ቢሆን ኖሮ ልቤ እንዴት በደስታ እንደምትዘል ማሰብ ከብዶኝ ነበር እኮ። ምናልባት አሁን ያልዘለለችው ነፃነቷን ነፍገሻት እንጂ መዝለል ሳትፈልግ ይሄን ንግግር ዛሬ ሳይሆን ልቤ መዝለል የዛኔ ስትፈልግ ብለኸኝ ቢሆን የትኛውም ኃይል ሊያስቆማት እንደማይችል ልቤ እንዴት በደስታ እንደምትዘል ማሰብ ከብዶኝ ነበር እኮ ልብሽ። ምናልባት አሁን ያልዘለለችው ነፃነቷን ነፍገሻት እንጂ መዝለል ሳትፈልግ ለምን እንደፈለከኝ ንገረኝ። ልቤ መዝለል ስትፈልግ ነገር የትኛውም ኃይል ሊያስቆማት እንደማይችል ጠንቅቄ አውቃለሁ። ይቅርታ አላደርግልሽም ብዬ ጀርባዬን በሰጠሁሽ ሰዓት ያንን ክፉ ጊዜ እንዴት እንዳለፍሽው ማወቅ ፈልጌ ለምን እንደፈለከኝ ንገረኝ። ለምን ማወቅ ፈለግሽ? እኔም ተመሳሳይ ህይወት እየገፋሁኝ ስለሆነ ይቅርታ አላደርግልሽም ብዬ ጀርባዬን እንዴት ማለፍ እንዳለብኝ ግራ ገብቶኛል። ያንን ክፉ ጊዜ እንዴት እንዳለፍሽው ማወቅ ፈልጌ ብነግርህ ደስ ባለኝ፣ ግን ደግሞ ያለፍኩት ለምን ማወቅ ፈለግ? እኔም ተመሳሳይ ህይወት እየገፋሁኝ ስለሆነ እንዴት ማለፍ እንዳለብኝ ግራ ገብቶኛል። ከዛ ልሞክረው። ብነግርህ ደስ ባለኝ፣ ግን ደግሞ ያለፍኩበት መንገድ ላንተ አይሆንም። እንደዛ ከሆነ ዛሬ ከምነግርህ ነገ ብነግርህ ይሻላል። ግድ የለሽም። ዛሬ ለምን አይሆንም? ከዛ ልሞክረው። ግድ የለም ነገ ብነግርህ ነው የተሻለ የሚሆነው። ከሆነ ጥሩ።
እንደዛ ከሆነ ዛሬ ከምነግርህ ነገ ብነግርህ ይሻላል። አሁን ጨዋታ እንቀይር አይደል? ዛሬ ቀይር እኮ ደስ ይለኛል። ግን ከየት ጀምሬ የቱ ጋር ማረፍ እንዳለብኝ ራሱ ውሉ ጠፍቶኛል። ከሆነ ጥሩ ይመስላል። ምናልባት የተቋረጠ ነገር ውስጣችን ስላለ ስለዚህ አሁን ጨዋታ እንቀይር አይደል? ብንቀይር እኮ ደስ ይለኛል። ግን ከየት ጀምሬ የቱ ጋር ማረፍ እንዳለብኝ ራሱ ውሉ ጠፍቶኛል። ለምን ይመስላል? እና እኔና አንቺ ምናልባት የተቋረጠ ነገር ውስጣችን ስላለ ዳመናው ጋረደሽ አይደል? የቱ ዳመና? ሳቅ የኛ የፍቅር ፀሐይ ልትወጣ እየሞከረች ሁሉም ነገር የሚያምረው ፍቅር ሲኖር ግን ደግሞ እና እኔና አንቺ ዳመና ፍቅር የለም አለ እንዴ? አንቺ ደግሞ ከፍቅራችን ፀሐይ ይልቅ የቱ ዳመና? ዳመናው እያስፈራሽ ነው። የኛ የፍቅር ፀሐይ ልትወጣ እየሞከረች አላውቅም። ግን ደግሞ ትንሽ ይሄ ዳመና ጥልታበታለች። ዳመናው ተገፎ የፍቅራችን ፀሐይ አንቺ ደግሞ ከፍቅራችን ፀሐይ ይልቅ ማንም ሊያስቆም ዳመናው እያስፈራሽ ነው። ፍቅራችን ላይ ተስፋ እንዳለህ እየነገርከኝ ነው? ልባችንን ስለማውቀው ፍቅራችን ላይ እመኚኝ መቅዲ፣ ዳመናው ተገፎ የፍቅራችን ፀሐይ እየወጣች እሺ ተውሻለሁ። ማንም ሊያስቆመን ዛሬ አብረን ማኪያቱ ፍቅራችን ላይ ተስፋ እንዳለህ እየነገርከኝ ነው? ልባችንን ስለማውቀው ፍቅራችን ላይ እምነት አለኝ። በእናትህ ተወኝ። እሺ ተውሻለሁ፣ ግን እባክሽን ዛሬ አብረን ማኪያቱ እንጠጣ። እሺ አንተ አሻንቲ፣ እኔ የዚህ አልቤርቶ ነገር ምንም እየጸዳኝ አይደለም። ምን አረገ? ያሬድ እኮ እውነት አለው። ቆይ ቤዛ ተሳስታ ልቧ ሸርተት የሚልስ እንዴ? ምን ወዴት ነው የሚንሸራተተው? ወደ አልቤርቶ ነው ይንሸራተታ። ከዛ ደግሞ ያሬድ አንዱ እኔ የዚህ አልቤርቶ ነገር ምንም እየጸዳኝ አይደለም። አንተ ትንሽ አይደብርም እንዴ? እኔ እኮ እያወራሁ ስለፉን ጋር ቆይ ቤዛ ተሳስታ ምንድን ነው የምትጨቀጭቀኝ? ከተንሸራተተ ተንሸራተተ የሚንሸራተተው ወደ አልቤርቶ ያራመደ ልብ ደግሞ በታኮ መታኮ። ከዛ ደግሞ ያሬድ አንዱ ምን አድርግ ነው የሚለኝ? ያረጋል ወደ ራስ። አንተ ትንሽ አይደብርም እንዴ? እኔ እኮ እያወራሁ ስለፉን ጋር አንተ ብቻ ምንድን ነው የምትጨቀጭቀኝ? ከተንሸራተተ ተንሸራተተ ተንሸራቶ ላይ ያፈቅር ያራመደ ልብ ደግሞ አልሰማም። እሺ ይኸውልህ፣ ስለዚህ ይንሸራተተ እንጂ ምን አድርግ ነው የሚለኝ? ይሄ አልደርስብህም። እኔ ምንም አይደለህም። አንተ ብቻ አፍቅረኸው እኔ አሻንቲ እኮ ልቤ ተንሸራቶ ላይ ያፈቀው ከፎንቃ ጋር እና እኔ ምለው አልሰማም። ቆይ አንድ ሰሞን ሳይክል ይዘህ ጄሪ እያልክ አቧራ እያስነሳን ነበር እንዴ? አደርስብሽም ነበር። እኔ ምለው አሻንቲ እና በምን ተፋታ? ይኸውልህ ነገሩ መዳረቅ እንደሆነ ሲገባኝ ኪሩን አምጥቼ ወሰወስኩት። እኔ ምለው ሁለታችንም ቆይ አንድ ሰሞን ሳይክል ይዘህ ጄሪ እያልክ አቧራ እያስነሳን ነበር እንዴ? ቆይ ግን ቢያንስ ሶሪ ሙድ አታራም። እኔ ምለው አሻንቲ ፎንቃ ቢኖርብኝማ ነው ሶሪ ነገሩ መዳረቅ እንደሆነ እንደው አሻንቲ ያው ፎንቃ ተሳስቶ ታከል ይውረድብህና እንዴት ሙድ መያዣ እንደማደርግ ያሳያለሁ። በቃ አልሰማም። ይኸውልህ እና ምን ይፈጠር? ተመቸችኝ ባስመስል። ቆይ ግን ቢያንስ ሶሪ ሙድ አታራም። መቼም ቢሆን ፎንቃ አይዘኝም። እሱን ምናምለው እንደው አሻንቲ ያው ፎንቃ ተሳስቶ ታከል ይውረድብህና እንዴት ሙድ መያዣ እንደማደርግ ያሳያለሁ። በቃ አልሰማም። ይኸውልህ ቺኳ እንደተመቸችኝ እኔ በምን አቅም ያስፈራራለሁ? ብቻ ይኸውልህ ፎንቃ ሲገባልኝ እንቀን ደረሰ። እሱን እናያለን። ምን አስፈራራኝ? የፎንቃ ከተባት ተጀመረ እንዴ? ይኸውልህ ዝም ብለህ አትኩረህ እኮ ሰጠኝ ፖሊዮ ከተባት እንደዚህ አድርገህ የምትሰጠኝ እኮ አይቀስቲ። እኔ በምን አቅም ያስፈራራለሁ? ብቻ ይኸውልህ ፎንቃ ሲገባልኝ እንቀን ደረሳት። ምን ያድርግ? በቃ ሻረሳት ነው። አሁን ወደ አልቤርቶ ጋር እንሂድና ቦዛ ምን አለ እቺን አባባል ለራሱ ለቀስቲ ብትደግም ፈራቴሎ እናገኘው አይደል? ያኔማ እንደ ኳስ ወደ ሰማይ ነው የሚለገኝ። ፈራቴሎ ነገረው። ይኸው ጨጓራችን እኮ ቆሰለ። ቀብል ነው አማረግ የኔ አባት ምን ያድርግ ብለህ ነው ሞኝ ነው ምን አለ እቺን አባባል ለራሱ ለቀስቲ ብትደግምለት። ያኔማ እንደ ኳስ ወደ ሰማይ ነው የሚለገኝ። የዛኔ ሲለጋኔ ወንድምህ አለውልህ ቀብል ነው አማረግ የኔ አባት መቀበል ይሄ ነው። ይሄን ነገር እንትን ብያለሁ ተወኝ ቀስቲ። እሺ በቃ ወዲያው እንኳን ንገረኝ። ምን እሺ ነው በከባድ ሙድ እፈልጋለሁ ያልክ? በቃ ለአጭር ቀን የሚቆይ ስልጠና ፈልጋለሁ። የምን ስልጠና? ቀስቲ ድረስ አስፈልጋለሁ። የፋይት ምን ተፈጥሮ ነው ፈራቴሎ? ኧረ ላይ ይሄን ነገር እንትን ብያለሁ ተወኝ ቀስቲ። ልትፋይት ነው ከአልቤርቶ። እሺ በቃ ኧረ ያሬዱ ሙድ የለውም። ቆይ ስለምን ፋይቲንግ ነው የምትወራው? ለአጭር ቀን የሚቆይ ስልጠና ፈልጋለሁ። እና እንደዛ እጤውን ቤዛ ላይ ጥሎ ክላም እያደረጋት እያየው ዝም እንድል ትፈልጋለህ እንዴ? ኧረ ላይ ቆይ ከማን ጋር ልትፋይት? በቃ ነገሩን ያቀዘቅዝ። ከአልቤርቶ። ኧረ ያሬዱ ሙድ የለውም። የኛ ሀገር ሰው ቆይ ስለምን ፋይቲንግ ነው የምትወራው? ምን አይነት አባባል? እና እንደዛ እጤውን ቤዛ ላይ ጥሎ ክላም እያደረጋት እያየው ዝም እንድል ትፈልጋለህ እንዴ? እና ሀሳብ ገብቶኛል። ግን በቃ እናማ አልቤርቶ የሚባል ነጨጭባ አያቶች ሀገራችንን ሊሆኑ የኛ ሀገር ሰው እንዳባባል ጭራሽ እሱ ምን አይነት ይምጣብኝ። ይሄን ነገር እኮ በፒስ ፊክስ ማድረግ እንችላለን። እና አያ አይደለ ችግርን እናማ አልቤርቶ ሀገር እያዘልኝ እንቧ ከረየው የምትል ዛሬ እኔ ፎንቃ ላይ ሲሆን ቀስ ብለን እናረጋጋዋለን። ጭራሽ እሱ ደግሞ በፍቅር ይምጣብኝ ነው ወይስ ሆነ መላ ገባኝ? አተምሮ የምትቀባጠው ይሄን ነገር እኮ በፒስ እኔ አያቶች ይችላል እንዴት ዘራፍ ከዚህ ያጭባ ፍቅር ፎንቃ ስትነሳ ሀገር እያዘልኝ እንቧ ከረየው የምትል ዛሬ እኔ ፎንቃ ላይ ሲሆን ቀስ ብለን እናረጋጋዋለን። አስተያየቱ አላማረኝም ነው
ወይስ ወደ መላገብ ክላስ ገባሁ? አንተ ምንድነው የምትቀባጥረው? ስታይል እኔ አያቶች እና ታዲያ እኔ ምን ላድርግልህ? እንዴ ዘራፍ ብዬ ከዚህ በቃ ያጀባ ፍቅሬ ማሳጣት ለአጭር ቀን የሚቆይ ጸዲ ስልጠና ፈልግ። ምንም እኮ የተፈጠረ እና ታዲያ ከኔ ይልቅ ስፖርት ቤት ብትሰራ አይሻልም እንዴ? አስተያየት እኮ አስቤ ነበረ፣ ግን በቃ እነሱ የራሳቸው ስታፕ አላችሁ። አስተያየት ስለዚህ አንዛዙብኝ። እና ታዲያ እኔ ምን ላድርግልህ? እንደዛ ከሆነ እስቲ በቃ ለአጭር ቀን የሚቆይ ጸዲ ስልጠና እና ታዲያ ከኔ ይልቅ ስፖርት ቤት ብትሰራ አይሻልም እንዴ? እሱን እኮ አስቤ ነበረ፣ ግን በቃ እነሱ የራሳቸው ስታፕ አላችሁ። ስለዚህ አንዛዙብኝ። እኔ ደግሞ ለአጭር ቀን ነበር። እንደዛ ከሆነ እስቲ በቃ ነገ ከተምሮ ውስጥ ተመለስኩም ጤዛናና ስፖርት መስራት ጸድ ፊቶችን ይሰራል። እስቲ እኔ አሪፍ ማን እንደሆነ ባለ መቼም የማኪያቶ ፍቅርሽ በጣም ነው የሚያስገርመው። መቼም የማልጠላው ነገር ቢኖር ማኪያቶ ነው። እስኪ ንገሪኝ፣ ከወተት የሚለየው ምንድን ነው? ያው ቡናው ነው። ወተቱ ላይ ትንሽ ቡና ጠብ ስታደርግበት መቼም የማኪያቶ ፍቅርሽ በጣም ነው የሚያስገርመው። የምትጠጪው ወተት ብቻ ነው። መቼም የማልጠላው ነገር ቢኖር ምናልባት ሊሰለቸኝ ይችላል። እስኪ ንገሪኝ፣ ከወተት አሁን ገና ወደምፈልገው ነጥብ መጣሽ። ያው ቡናው ነው። ወተቱ ላይ ትንሽ ቡና የኛ ህይወት እስከተወሰነ ጊዜ ድረስ ልክ እንደ ነጭ ወተት ነበር። የምትጠጪው ወተት ብቻ ጥቁር ቡና መጥቶ ጠብ ካለበት ምናልባት ሊሰለቸኝ ይችላል። አሁን ገና ወደምፈልገው ነጥብ መጣሽ። እሺ አልገባኝም። የኛ ህይወት እስከተወሰነ ጊዜ ድረስ ልክ እንደ ነጭ ወተት ነበር። ፍቅራችን የተበጠበጠ መሰለ። ጥቁር ቡና መጥቶ ጠብ ካለበት ግን እውነቱ እሱ አይደለም። እውነቱ ምንድን ነው? ሁለታችንም ጋር የነበረው ክፍተት ምን እንደሆነ ታውቂያለሽ? ስናየው ቆሸሸብንና አላውቅም። ፍቅራችን የታየነው ወተቱ መቆሸሹ እንጂ ግን ወተቱ ቡናው ሲገባበት የሚፈጥረውን ጣዕም ማጣጣም ይቻላል። ሁለታችንም ጋር የነበረው ክፍተት ምን እንደሆነ ታውቂያለሽ? አሁን የገባኝ ነገር ምን እንደሆነ ታውቂያለሽ? አላውቅም። ወተቱ ፍቅራችን ውስጥ የገባው ጥቁር እንጂ ፍቅራችን ሊያጣፍጥ እንጂ ሊበጠብጠን ማጣጣም አልቻለም። እና ዛሬ ጫማቸው ነው ያልከኝ ነው? አሁን የገባኝ ነገር ምን እንደሆነ ታውቂያለሽ? ልክ እንደ ማኪያቶ ወተቱ ፍቅራችን ውስጥ የገባው ጥቁር ቡና ፍቅራችን ሊያጣፍጥ እንጂ ሊበጠብጠን እንዳልመጣ ዛሬ አንተ ሐሳብሽ እና ፍቅርም እንደ ማኪያቶ ነው እያልከኝ ነው? ወጣ አስታልኩ። ፍቅር ብቻ አይደለም፣ ሊያውም በመጀመሪያ ወተት ልክ እንደ ማኪያቶ እንደ ወተት በነጣ እንደ ቡና ደግሞ በጠቆረ እንደ ማኪያቶ በደፈረሰ ስሜት ውስጥ የገባኝ ነገር ምን እንደሆነ ታውቂያለሽ? ወጣ አስታልኩሽ። ሊያውም በመጀመሪያ ብቻ እንደ ወተት ስታወራ ባላዳምጥ እንደ ቡና ደግሞ በጠቆረ ምን አለ ብዬ ባልሰማ እንደ ማኪያቶ በደፈረሰ ስሜት ውስጥ የገባኝ ነገር ምን እንደሆነ ታውቂያለሽ? ምክንያቱም አንተ ስታወራ ከራሴ ጋር ስለምጣላ እሱ እኮ ጥቁሩ ስሜት ምን አለ ስታወራ ባላዳምጥ ምንድነው ሳወራሽ ልብሽን ደስ የሚያሰኘው በደስታ የሚያፍለቀልቀው ስሜት ምክንያቱም አንተ ስታወራ ከራሴ ጋር ስለምጣላ። አሁን ግን ያለሁበት እሱ እኮ ጥቁሩ ስሜት በጥቁሩና በነጩ ስሜት መካከል ያለው ታዲያ ነጩ ስሜት ምንድነው? ሳወራሽ ልብሽን ደስ የሚያሰኘው በደስታ የሚያፍለቀልቀው ስሜት። አሁን ግን ያለሁበት በጥቁሩና በነጩ ስሜት መካከል ያለው ቀጭኑ መስመር። ትክክለኛ የፍቅር ስቃይ ማለት እሱ መስመር ላይ ስትቆም ይጣፍጣል። ፍቅር ፍቅር ይላል። ቤዚቲ እኔ ቹቹ ሻልኮ ማለት ድህነት ቅዝፍ አርጎኝ ነው እንጂ ስለምስ ከማንም በላይ ቆንጆ እንደሆን ካባለ እንጂ ባንደብሽ ምን ይያልሽ ቆንጆ ነሽ። አይ እሱን ነገር እንኳን ካወቅኩኝ ትንሽ ቆይቻለሁ። እንዴት ማለት ቤዚቲ እኔ ቹቹ ሻልኮ ማለት ድህነት ቅዝፍ አርጎኝ ነው እንጂ ስለምስ ከማንም በላይ ቆንጆ እንደሆን ካባለ ብዬ ራሴን ያሳምናል። ባንደብሽ ምን ይያልሽ ቆንጆ ነሽ። አይ እሱን ነገር እንኳን ካወቅኩኝ ትንሽ ቆይቻለሁ። ከዚህ ጋር ሶስት ጫማ አለ ቀስቴ በልጆች ከሆነች በሚራው በማድረግ ነገር ሲናከስ ነው። በቃ ቆንጆ ነሽ ብዬ ራሴን ያሳምናል። አሁን ስንት ጫማ? እሺ ግን ቤዚቲ ይኸውልሽ አሁን ትንሽ ብር ስላለኝ አንድ ሁለት ጫማዎቼ አሰፋቸውና ትምህርት ቤትም እያረኳቸው ምናምን መጣሁ። ደግሞ አንቺ ደከመኝ ሰለቸኝ ሳትይ ያን ሁሉ ዕቃ ስላጋዛሽኝ በጣም ነው እሺ የማመሰግነው። እሺ ግን ቤዚቲ ይኸውልሽ አሁን ትንሽ ብር ስላለኝ አንድ ሁለት ጫማዎቼ አሰፋቸውና ትምህርት ቤትም እያረኳቸው ምናምን መጣሁ። 12ኛ ክፍል ስገባ ነው ደከመኝ ሰለቸኝ ሳትይ ያን ሁሉ ዕቃ ስላጋዛሽኝ እሺ ሚቲቲ ዕቃዎቹን ወደደቻቸው በጣም ነው ወደደችው እኮ ግዴታ። በዛ ላይ ደግሞ ገንዘብ ጌታ መጣሽ ምናምን ስትለኝ ቤዚቲ ሰጠችኝ። አዲሱ ቦርሴን ማርቀሽ ነው ያመሸችው። ስገባ ነው የሚይዘው ያ ነገሩ ልክ ነሽ። እሺ ሚቲቲ ዕቃዎቹን ወደደቻቸው አክስትሽሽ ምናምን ሰጠችኝ ብላት ነው የጠበቅሽው። በዛ ላይ ደግሞ አቤት አንቺ ገንዘብ ጌታ መጣሽ ምናምን ስትለኝ ቤዚቲ ነች ደግሞ ቤዚቲ ይኸውልሽ የገዛናት ስልክ ቻርጅ አድርጊያታለሁ። አሁን ከትምህርት ቤት ስንወጣ አፕሊኬሽን ታረጊልኛለሽ እና ታዲያ አክስትሽሽ ምናምን ሰጠችኝ ብላት ነው የጠበቅሽው። አለሜን ነው አቤት አንቺ አለች
ደግሞ ቤዚት ይኸውልሽ የገዛናትን ስልክ ቻርጅ አድርጊያታለሁ። አሁን ከትምህርት ቤት ስንወጣ አፕሊኬሽን ታደርጊልኛለሽ፣ ከዛን ቲክቶክ ታወርጂልኛለሽ፣ ትከፍቺልኛለሽ። አለሜን ነው የማያውቀው። እኔ ግን ቤዚት በተለይ የሚያስፈልገኝ አንቺ እኔ እኮ ቹቹሻ ነኝ። እሺ የቀስቴ ቁንቋ ልቤ ላይ ተንቆርቆሮ የምገኘው ቹቹሻ። አንቺ እነዚህ ቀስቴ ብቻ ስትቀርብሽ አንቂማ ምግልሽ እቆቹ እንደገዛሽ ነገርሽው እንዴ? እኔ እኮ ቹቹሻ ነኝ። እሺ የቀስቴ ቁንቋ ልቤ ላይ ተንቆርቆሮ የምገኘው ቹቹሻ ማለትማ ማን ገዛልሽ? እነዚህ ቀስቴ ብቻ ስትቀርብሽ እንዴ? አንቺ ልጁን አቀውሰሽ ምን ትጠቀሚ? ምክንያቱም በዚህ ጨርጨርሽ ደስ ስለሚወጣ ነግረውና እሺ እኔ ምን አገባኝ? ሁሉንም ነገር ስለምነግረው ይመልከኝ። አንቺ ግን ምን ሆነሽ ነው እንዴ? ቢቀራብኝ ምን አንቺ ልጁን አቀውሰሽ ምን ትጠቀሚ? ምክንያቱም በዚህ ጨርጨርሽ ደስ ስለሚለኝ የሆነሽ ነገር አትችይ። እሺ እኔ ምን አገባኝ? ሁሉንም ነገር ስለምነግረው ይመልከኝ። አንቺ ግን ምን ሆነሽ ነው? ቢቀራብኝ ምን ችግር አለ? እሺ በቃ አዎ ታምራለች አይደለ? የሆነሽ ነገር አምጥቼልሻለሁ። ገዛሽ እና ታዲያ ለኔ ያሉ ነገር ገዝቼ አንቺ እቺ መግዛት ሊያቅተኝ ነው እ ቻሞሽ ጥሩ አላልኩሽ ወይ ቤት አዎ ታምራለች አይደለ? ገዛሽ እና ታዲያ ለኔ ያሉ ነገር ገዝቼ ለአንቺ እቺ መግዛት ሊያቅተኝ ነው እ ቻሞሽ ጥሩ አላልኩሽ እና ታዲያ የኔ ብቻ ነኝ ትንሽ ምትኝ ደግሞ በጣም ጥሩ አጋጣሚ ነው። ጆሮዬ ታላደረግሽም እና ታዲያ የኔ ብቻ ነች ትንሽ የምትሆን አንተ ልጅ። ቆይ ግን እኛ ምን እናድርግ? ለአንተ ስል ምን እንሆን ንገረኝ። ምን አጠፋው ይላል ደግሞ እንዴ? እኛ ቆይ ትንሽ አናሳዝንም? አልሞታልን ለምን ግራ ተጋቡ? አንተ ልጅ ቆይ ግን እኛ ምን እናድርግ? ለአንተ ስል ምን እንሆን? ሰንባበትን እኮ አንተ ቆየንብህ። ቆይ ለምንድን ነው ግን ምን አጠፋው ይላል ደግሞ እንዴ? እኛ ቆይ ትንሽ አናሳዝንም? አልሞታልን ተናገሩ። በቃ እንጠይቅን በስርዓት ነው። ግራ ተጋቡ። የሰማነው ነገር እውነት ነው። ግራ ጋብተን እኮ ነው አንተ እያለከው ያለው። ሮቤርቶ ሰንባበትንብህ አልቤርቶ ቆየንብህ። ቆይ ለምንድን ነው ግን እየተሳሰብን ነው? ሚኪ ተናገሩ። አልቤርቶ ጋር ይኸውልህ ፍልሚያ ለመጀመር ስልጠና መጀመር ሰምተናል። መቼም አይሰማንም ይሄን ነገር ሮቤርቶ ቻ ነገር አልቤርቶ አልቤርቶ ጋር ይኸውልህ ፍልሚያ ለመጀመር ስልጠና መጀመር ሰምተናል። መቼም አይሰማንም ይሄን ነገር ስልጠናው መጀመሩ ዛሬ ቻ ነገረኝ። እውነት ነው ሰነባበትን አይደል? ቆየንብህ አይደል? ልታስረሽነን። አዎ እንደዚህ ነገር ልታደርግ አስበህ ነበር? አዎ አስቤያለሁ። እናንተ ደግሞ ምናችሁ ተን እንደውም ስልጠናው መጀመር ዞሮ ከኛ ጋር መነካካቱ አይቀር። ሰነባበትን አይደል? አንተ ደግሞ ኢትዮጵያ ቆየንብህ አይደል? ከዛ ደግሞ ነገርኛው ልታስረሽነን በሚስትና በረስ ዘራፍ እንላለን አንልም። እናንተ ደግሞ ምናችሁ እዚህ ነገር ውስጥ አንዳችሁ ዞሮ ከኛ ጋር መነካካቱ አሁን ይሄንን ነገር ታቆማለህ ወይ አታቆም? ከዛ ደግሞ ነገር እኛ አበሾች ነን አይደል? በሚስትና በርስት ዘራፍ እንላለን አንልም። እዚህ ነገር እግዚአብሔር ንቃተው እንዳታስጨርስ። አሁን ይሄንን ነገር ታቆማለህ ወይ አታቆም? አላቆምም። ይሄ ጉዳይ እናንተ ስለዚህ በዚህ ጉዳይ ድጋሚ መታችሁ እንዳታናገሩ። ሰምታችሁኛል? እግዚአብሔር ንቃተው እንዳታስጨርስ። ሻው እሱ እኮ ምንም ቼክ ሁላ አድርገው አታውቅም ልጁን። ኧረ እባክህ አይ ምን አይነት መከራ ነው? ይሄ ጉዳይ እናንተ ምንድን ነው የምናደርገው? ስለዚህ በዚህ ጉዳይ ድጋሚ መታችሁ እንዳታናገሩ። አልነገራችሁኝም? ሰምታችሁኛል? ለምን ሄደን አልነግራት? ሻው አይሻልም? አይ ምን አይነት መከራ ነው? እናትህ እሺ፣ ምንድን ነው የምናደርገው? ይውዬ መጣሽ እንዴ? ሰምታችሁ ለምን አልነገራችሁኝም ከምትለን አይተንፍሱና ጄሪ እንድናስታርቃችሁ ነው። ለሱ ነው እንዴ? ቆይ እስካሁን አልተረጋጋችም እንዴ? አረ ተረጋግታለች። ግን አንተ እሱን አናግረው። መጣሽ እንዴ? አይተንፍሱን ያስተዋወቅኳት እኔ ነኝ እንዴ? አይተንፍሱ ደግሞ እንደዚህ ነገር ስላደረገ እኔ በጣም ደብሮኛል። ለሱ ነው እንዴ? አንተ ለምን ይደብርሃል? እስካሁን አልተረጋጋችም እንዴ? አረ ተረጋግታለች። ግን አንተ እሱን አናግረው። አይተንፍሱን ያስተዋወቅኳት እኔ ነኝ እንዴ? አይተንፍሱ ደግሞ እንደዚህ ነገር ስላደረገ እኔ በጣም ደብሮኛል። የምር ግን ያደረገው ነገር በጣም ለምን ይደብርሃል? ማርክ ግን ያደረገው ነገር ወንጀል መሆኑን ያውቃል አይደል? እሱማ ልክ ነሽ። ማለት ግን ጥፋተኝነት ከባለቤቱ ፍቃድ ውጪ የሰውን ገና መሳም ሆነ መንካት ምናምን ያስቀጣል። የምር ግን ያደረገው ነገር በጣም ሽል ነው። ማርክ ግን ያደረገው ነገር ወንጀል መሆኑን ያውቃል አይደል? ጉዴ መሳም ያስቀጣል ስላልኩ ከባለቤቱ ፍቃድ ውጪ የሰውን ገና መሳምም ሆነ መንካት ምናምን ያስቀጣል። ወይኔ ማርክ መሳም ያስቀጣል። ይኸውልሽ ጉድ አሁን ነገርሽኝ ነገር በጣም ያስቀጣል ስላልኩ ኧረ ጉዴ ለምን እንዴ ሄዳ ካልከሰስኩት ትላለች። ወይኔ ጉዴ እኔ አልልም። ማርክ ግን ልጁ ጥፋቱን አምኖ ኃላፊነትን እንዲወስድ ማድረግ አለብን።
እንዴ አሁን ለዛሬ ያመጣልኝ እሺ እኔ ምን ላድርግልህ እንዴ ለምን እንዴ ሄዳ ካልከሰስኩት ትላለች እሺ እኔ አልላትም ግን ልጁ ጥፋቱን ነው ኃላፊነትን እንዲወስድ ማድረግ አለ እንዴ ደግሞ ለዛሬ ያመጣልኝ እናስታርቅ እሺ እኔ ምን ላድርግልህ እሱ ጥሩ ሐሳብ ነው ይኸውልሽ ታዲያ አለመግባባት ስለሚፈጠር በመሀላችን እኔና አንቺ የሆነ ወልድ አደርጋለሁ ማለት ነው እሺ እኔ ደግሞ አይተንፍስን ይዤው መጣና ደግሞ እንደምታያት ተጫዋለች እንጂ ውስጧ ክፋት የለም እኔ ጄሪ መሳተቻለሁ ታዲያ አለመግባባት ስለሚፈጠር በመሀላችን እኔና አንቺ ወልድ ጌዶ ከመለስም እኮ ግፋ በቃ እሺ እኔ እሷ ጋር ጄሪ ደግሞ እንደምታያት ተጫዋለች እንጂ ውስጧ ክፋት የለም እኔ ጄሪ መሳተቻለሁ እሺ እዲ አፋፋ ማለት አዲንግባሽም በይው እኮ ጌዶ ከመለስም እኮ በቃ እሺ እኔ እሷ ጋር ልሂድ አንተ ደግሞ ይዘህ ሆነ በቃ እሺ እሺ ኤቡ ወይ እሺ እጂ በቃ ምን ሆነሽ ነው ፊትሽ ምንም ልክ አይደለም ንፍሮ መስለሻል እኮ ምንም አልሆንኩ ሰብልዬ ከጆኒ ጋር መጣላትሽ ቦዘር አድርጎሻል አይደል ባክሽ ከጆኒ ጋር ያለውን ነገር ፈተናል ምን ሆነሽ ነው ፊትሽ ምንም ልክ አይደለም ንፍሮ መስለሻል ጀንትሉ ደግሞ ምን አደረገኝ ልትይ ነው ሰብልዬ በቃ ይኸው ሰላም ከጆኒ ጋር መጣላትሽ ቦዘር አድርጎሻል አይደል አልገባኝም ግልጽ አድርጊልኝ ባክሽ ከጆኒ ጋር ከኔ ምን እንደሚፈልግ አላውቅም ግን በቃ ከኔ ግን ራስ ምታት እየሆነብኝ ነው ምን ችግር አለው ታዲያ ጀንትሉ ደግሞ ምን አደረገኝ ልትይ ነው ምን ማለት ነው በቃ ይኸው ሰላም ከኔ ላለመራቀም ይሞክራል ማለት አልገባኝም ግልጽ አድርጊልኝ ምን ምክንያት ቢኖረው እሱ ማለት ከፈለግሽ አንቺ የሚከለክልሽ ነገር አለ አይመስለኝም ምን ችግር አለው ታዲያ ጓደኛሞች አይደላችሁ ምን ማለት ነው ያለ ፍላጎቴ እኮ ነው በምክንያት ከኔ ላለመራቀም ከፈለግሽ ጀንትሉ ላወራልሽ እችላለሁ ምን ምክንያት ቢኖረው እሱ ማራቅ ከፈለግሽ አንቺ የሚከለክልሽ ነገር አለ አይመስለኝም በጣም ደስ ይለኛል በቃ በኔ ተማመን እንደች ብለሽ እንዳታስብሽ አጠገብሽ ድርሽ ነው ማለት ከፈለግሽ ጀንትሉ ላወራልሽ እችላለሁ በደንብ አሳምኘው አጠገብሽ ድርሽ እንዳይል ነው ማደርገው እናንተ ሰዎች ግን ይሄ ልጅ መላ ካላለው ከባድ ችግር ነው የሚፈጠረው እኔ እንደች ብለሽ እንዳታስብ እኮ ግሬ ገባኝ ቆያሪ ከመጀመሩ ነው እንደዚህ አይነት ሰው ይሆነው አንቺ ነሽ ጥፋተኛ እኔ ደግሞ ምን አረኩ ልጁ እዚህ ያለ ማንንም ላይ ጓንዲ ላስተምረሽ ያው ኢትዮጵያ ላይ ሊደገም ከባድ ችግር ነው እኔ ግን ያሬ ጥፋት ምንም አይታይም እንዴት አልቤርት እኮ የመጣበት ስንት ዋጋ በከፈለላት ሚስቱ አንቺ ነሽ ጥፋተኛ እኔ ደግሞ ምን አረኩ ማለት ነው ልጁ እዚህ ያለ ማንንም ላይ ጓንዲ ላስተምረሽ አንተ በቃ ኢትዮጵያ ላይ ዘራፍ ትላለህ ማለት ነው እንዴ ምን ጥያቄ ያለው ያው በደሜ መጡ ቫምፓየር ሙድ ነው ማራመደው ነው እቀረጣጥፈላት ሚስቱ እንዴ ዘራፍ ማለት ነው በጣም ትክክል ነው ጀግና ስለዚህ አንተ በቃ ጁ ቢመጡብህ ዘራፍ ትላለህ ማለት ለምን እንደዚህ ምን ጥያቄ ያለው ያው በደሜ መጡ ቫምፓየር ሙድ ነው ማራመደው ነው እቀረጣጥፈዋል እሷ ብለው እኮ ለቺ በቃ ተናገርኩ ማለት ነው የኔ ነገር እኮ አይታወቅም ሐሳቤ ንግግር ነበር ሳላቅ ዘፈንኩ ያንጎራጎርኩኝ እሺ በእናታችሁ አሁን ቆይ ምን አድርገን ነው ያሬድን የምናስቆም ጀሚ እኔ ያሬድ ማቆም አለበት ብዬ አላምንም በቃ ተናገርኩ ማለት ነው አው ይካነት ዘራፍ ይበል እንዴ እኔ ደግሞ ሐሳቤ ንግግር ነበር ሳላቅ ዘፈንኩ ያንጎራጎርኩኝ ከጎኖኝ እሱ ዘራፍ ሲል እኔ አይዞ ነው ያሬድን የምናስቆም እንደው ምኑ ከንቱ እኔ ያሬድ ማቆም አለበት ብዬ አላምንም እና ይካነት አው ይካነት ዘራፍ ይበል እንዴ እኔ ደግሞ በፍቅር እሱን ከኔ ይልቅ ተሊና ናት ያለውለት ያው ከጎኑ እሱ ዘራፍ ሲል አንቺ በቸሊና ትቀኛለሽ እንዴ ማን ከንቱ ነው አው አንቺ ቃጅል ያማ እንዴ ለምንድን ነው በቸሊና ከንቱ ኧረ እባክሽ ባትቀኝ ነው 10 ጊዜ ቸሊና እያልሽ ልጁ ነው እሱን ከኔ ይልቅ ተሊና ናት መጣ አሻንቲዬ እኔ የምለው ቃጅል አንቺ በቸሊና ትቀኛለሽ እንዴ ማን ቃጅል አው አንቺ ቃጅል ያማ እንዴ ለምንድን ነው በቸሊና መቀን ኧረ እባክሽ ባትቀኝ ነው 10 ጊዜ ቸሊና እያልሽ ልጁ ነው ጥፋተኝነት ስሜት የምታሰብ አሻንቲዬ እሱ ምክንያት እኔ በደንብ አውቀዋለሁ አሳምሬ በስመ አቤት አረዳድ ምክንያቱም ማታውቅ የፍቅር ስሜት ለኔ አላትና ውበቴን ስታስብ መልኬን ፀጉር ስታይሌን ስታስብ ቸሊና ትዝታ እኮ እኔ ቃጀል ነኝ ላንተ ማላውቀው በስመ አቤት አረዳድ አቤት አረዳድ ቾምቤ ይኸውልሽ ተረጋጋ ታምዶ እሺ አንተ ነው መሆን የምፈልገው ምድራ አሎሎ ምንድን አሮሎ ነው ቃጀል ነኝ ላንተ ተረጋጊ ስሜት ያለው ውስጤ አዋ ስማ ምንም አልገባኝም እስኪ አሻንቲ ተረጋጋ ምን ላድርግ ግራ ገብቶኝ እኮ ነው ቾምብዬ የኔ እንደምታያት የብርቱካን ፍሬ የሆነች ጭንቅላት ነው ያለኝ ያንተን እንደ አሮሎ ነው ያልሽው እንዴ ያረዳኔ ተረጋጊ እስኪ እንዴ አንተ ምንም አልገባኝም የልጃገረድ ሀባባ ምን ላድርግ ግራ ገብቶኝ እኮ ነው ቾምብዬ የኔ እንደምታያት የብርቱካን ፍሬ የሆነች ጭንቅላት ነው ያለኝ ያንተን እንደ ሲጀመር ደሜ ልክ አንተ ልጅ አሎሎ ናት እስኪ አሎሎ አልከኝ ጩጬ ናት የሆነ የልጃገረድ ሀባባ እንደ መመስል አይሻለም ዱባ ሰማ ሸሚዞኝ ነው እንጂ የልጃገረድ ዱባ ነው የሚያክል ሲጀመር ደሜ ልክ አንተ ልጅ አሎሎ መለሉ የኔ መለሉ ሰማ አንተ ጠቋራ አንተ ቁርዱባ ይኸውልህ ሰማ
አገኛለሁ። ተቀይሮ ነው የሚደርሰው። ስድቦች ሁሉ ተቀይሮ ነው የሚደርሰው። አያሻም። ኧረ ዝም በል መለሎ እኮ ነህ አልሆነ አይደለም መለሎ የኔ መለሎ። ስማ አንተ ተቋራ አንተ ቁርጡባ መጀመሪያ ስንሰማ አላምን አገኛለሁ። ቆይ አይደል ከመች ጀምሮ ነው ከየት ነው እሴንን ባሪያ ያመጣው? ያው ከየት ይሆናል? እቺማ ጀግንነቷማ ከእኛ አስፈር ስትውል የተከተበቻት ነው። ቆይ እናንተ የምታወሩት ግን የምራችሁ ነው? እኛ መጀመሪያ ስንሰማ አላምን። ቆይ አይደል ከመች ጀምሮ ነው ከየት ነው እሴንን ባሪያ ያመጣው? ያው ከየት ይሆናል? እቺማ እየተፋለም ያለው አንቺን ለማስጠር ከእኛ አስፈር ስትውል ይሄ ነገር ደግሞ ያኩራል እንጂ እኔ ደግሞ እንደሱ እንጋፊ ሆነ ልጅ ግን ምን ባረገው ነው ትልቁ ችግር ምን እንደሆነ ታውቂያለሽ? አንቺ ቦይፍሬንድ ሆነሽ ብቻ ልደብርሽ እንደሆነ ምን ማለት ነው? ምን ማለት ነው? እየተፋለም ያለው አንቺን ቦይፍሬንድ ማለት ለሚስቱና ለሀገሩ ዘብ መቆም አለ። ገብቶሻል? ለነገሩ ትልቁ ችግር ምን እንደሆነ ታውቂያለሽ? አንቺ ቦይፍሬንድ ሆነሽ አታውቂም እንዴ? ይኸውልሽ በሚስትና በርስት ቀልድ የለም። ምን ማለት እንደሆነ ታውቂያለሽ? በነገራችን ላይ ቦይፍሬንድ ማለት ለሚስቱና ለሀገሩ ዘብ መቆም አለበት። ገብቶሻል? ለነገሩ እችን እንኳን ትክክል ብለሃል። ያሪድ ወደቀ በሚስትና በርስት ቀልድ የለም። እሺ በነገራችን ላይ ዳግማዊ ጣሊያን በነገራችን ላይ ልክ ፋይቲንግ ዳግማዊ ኢትዮ ጣሊያን ኢትዮ ኢጣሊያን ተሰቀን ተብሎ ነው። አትቀልዳለን። አቤት ቪዛ ደግሞ ይኖር ዝና ፋይቲንግ እንዳለቀ ጓሩ በማሰረኛ ቪዛ ማነጭ ዩኒት አዳሉ እናቀርባለን። ምን ተብሎ ባካችሁ ነው? ኢትዮ ኢጣሊ ዋር ተሰቀን ተብሎ ነው። አትቀልዳለን። አቤት ቪዛ ደግሞ የሚኖር ዝና ጓሩ በማን ተሸፈነ ቪዛ ማለት አንድ ቦታ ላይ ካሜራ ደቅና ሊሆን ይችላል። እሺ እኛለሽ ከፈልክ ሄደሽ ማዘናጋቱም አለማዘናጋቱም ትችያለሽ። እኔ ግን ይሄን ነገር እየሰማሁ ዝም ብዬ እኔ መሄድ አለብኝ። ምንድን ነው የምናደርገው? ይሄን አንድ ቦታ ላይ ካሜራ ደቅና ሊሆን ይችላል። እሺ ሰምኛለሽ ከፈልክ ሄደሽ ማዘናጋቱም አለማዘናጋቱም እንዴት አባቷ እንደናፈቀች እኔ ራስ ወይ ሾለክ ሄደሽ ምንድን ነው የምናደርገው? ያንገላስተኝ ስለሆነ እንደዛ ካለ ብንሄድ አይሻልም? ይጻፍልኝ እኔ ራሱ እንዴት አባቷ እንደናፈቀች እኔ ራስ እናንተ እኔ ራስ እንደዛ አይደለኝ ወይ አለችብኝ። አዎ ስለዚህ እኔ ፍቅሯ ያንገላስተኝ ስለሆነ እንደዛ ካለ ብንሄድ አይሻልም? ጀሳግዬ አንቺ ያምሻል እንዴ? አያመኝም ግን አንቺ ልጅ ፍቅር ያዘሽ እንዴ? ምንድን ነው እንደዚህ ብቸኝነት ማብዛት? እኔ እንጂ አላወቅሽኝም ማለት ነው። ታዲያ ምንድን ነው በዚህ ልክ ብቸኝነት? አንቺ ያምሻል እንዴ? አንቺም ራስሽን አስወድሽ። እኔ ግን የሆነ ነገር እየጠረጠርኩ ነው። ምን ጠረጠርሽ? ያኔ ከሰደብሻቸው በኋላ አሻንቲና ኪሩ ስለጠፉ ደብሮሻል አይደል? ታዲያ ምንድን ነው በዚህ ልክ ብቸኝነት? ቆይ ያኔ አሸናፊዋለሁ። አንቺም ራስሽን አስወድሽ። አዎ እሱ ግን የሆነ ነገር ታዲያ እንደ ወንድ ልጅ ባህሪ እኮ ጥፋተኝነት ተሰምቷችሁ ከሰደብሻቸው በኋላ አሻንቲና ኪሩ ስለጠፉ ደብሮሻል አይደል? ሳካልሽም ይሆናል። እኔ የምለው እነዚህ ጅሎች ቆይ ያኔ አሸናፊዋን ያልነበርኩ እንዴ? እኔ ምልሽ እንደውልላችሁ እንዴ? ታዲያ እንደ ወንድ ልጅ ባህሪ እኮ ጥፋተኝነት ተሰምቷችሁ መጥቶ ይቅርታ መጠየቅ ነበረባችሁ። ያምሻል እንግዲህ አንቺ ልጅ ቆይ አልተሳካልሽም። እኔ እኮ ጄሪ ነኝ አላወቅሽኝም? እነዚህ ጅሎች ይኸውልሽ እኔ ማለት ነው ስልክ ሳልደውል ምንም ነገር ሳላደርግ እንዴት ወደ እኔ እንዲመጡ ማድረግ እንዳለብኝ በደንብ ጠንቅቄ ነው። ለአንቺና ለኪሩ ነው እንዲህ በሀሳብ ከምትተክሽ ማድረግ ያለብሽን ብትሞክሪ ጥሩ ነው። እኔ እኮ ጄሪ ነኝ አላወቅሽኝም? እንዴ ኧረ ወደዛ ለምን ለኔ ካሉ ባፍንጫ እኔ ማለት ነው ስልክ ሳልደውል ምንም ነገር ሳላደርግ እንዴት ወደ እኔ እንዲመጡ ማድረግ እንዳለብኝ በደንብ ጠንቅቄ ነው የማውቀው። ታይ ጄሪ እንዲህ በሀሳብ ከምትተክሽ ማድረግ ያለብሽን ብትሞክሪ ደግሞ ለከፈለ መኪና አረዛ ለምን ለኔ ካሉ ባፍንጫ ትክክል አይሉም። ደግሞ ምናቸው ሊቀርብኝ ነው? አንቺ ሴትዮ ቆይ ዛሬ ግን ምንድን ነው ለምን ደግሞ ለሸንኮራ አገዳ እኔን ሴትዮ ታይ ጄሪ ሙሽ በጣም ነው ያቺ መኪናስ ደግሞ ለከፈለ መኪና ነገር ቢሆንም ያባቱ ተመረፈ አይደል እንዴ? እንግዲህ ምን ታደርጊያለሽ? መልክስ ጠይ ሙያ ከጎረቤት አይደል የሚባለው? እና ከኔ የምትማሪ ሙያ ደግሞ ነገር ነው ማለት ነው። እሱን አንቻልሽ አንቺ ልጅ ዛሬ ግን ደህና ነሽ? ተመረፈ አይደል እንዴ? እኔ የምልሽ ጄሪ እንግዲህ ምን ታደርጊያለሽ? መልክስ ጠይ ሙያ ከጎረቤት አይደል የሚባለው? እና ከኔ የምትማሪ ሙያ ደግሞ ነገር ነው ማለት ነው። ቆይ አይተንፍሱ በኩል ነው ሳመሽ ብለሽ የጠየቅሽኝ አንቺ ልጅ ዛሬ ግን ደህና ነሽ? እኔ የምልሽ ጄሪ ይልቅ አይተንፍሱ የሳመሽ በኩል ነበር። እሺ በቃ ይቅርታ። ቆይ አንቺ ልጅ ያምሻል እንዴ? ዛሬ ምንድነው ጠጣሽ? አይተንፍሱ በኩል ነው ሳመሽ ብለሽ የጠየቅሽኝ እሱ በሳሜን በኩል አለመሳም ነው? ያው የአይተንፍሱ ትዝታ እንደጠፋብሽ ብዬ ነው። ሄቨን እሺ በቃ ይቅርታ። ቆይ አንቺ ልጅ ያምሻል እንዴ? ዛሬ ምንድነው ጠጣሽ የመጣሽው? ልታሳብጂኝ ነው እንዴ? ይቅርታ
ኧረ መሻሻል ምን ታገኝቶ ነው እባክህ እንደዚህ ወይ መሰልከው? ምክንያቱም ጸብ ሰልችቶናል። በቃ እኔና ጆ ካንተ ጋር ሰላም ማውረድ ፈልጋለሁ። ድሮውንም እኮ የማታሸንፉት ጦርነት ውስጥ የገባችሁት እናንተ። ኧረ መሻሻል እኔ ሰላም ምን ታገኝቶ ነው እባክህ እንደዚህ ወይ መሰልከው? አሁን በብራዘር ሙድ ጠይቅ። ምክንያቱም በቃ ከሰብል ጋር የምታራምደው ሙድ በስድስት ቆይ እኔ ልፍታ ብለው ራሱ እሷ መፈታኝ ነው ይመስል። ድሮውንም እኮ የማታሸንፉት ጦርነት ውስጥ የገባችሁት እናንተ። አንተ ብቻ ከሷ ራቅ። እኔ ሰላም አይ መራቅ አልችልም። አሁን በብራዘር ሙድ ጠይቅ። ምክንያቱም በቃ ከሰብል ጋር የምታራምደው ሙድ በስድስት ፍታ። ግን ፍቅረኛ ያላትን ሴት ጓደኛ ማድረግ ገማነት እሷ መፈታኝ ነው ይመስል። ቆይ ግን ለምን ልኝ ብሎ ልኮ ጆ ማንንም አይ መራቅ አልችልም። እና ታዲያ አንተ እዚህ ምን ይሰራል? ምክንያቱም ጓደኛዬ ስለሆነች ምንም። ግን ፍቅረኛ ያላትን ሴት ጓደኛ ማድረግ ገገማነት ነው። አንዲስ ከማውቀው በመሀላችን ጸብ የለም። ለምን ልኝ ብሎ ልኮ ነው? ጆ ማንንም አይለምን። የሰው ሚስት ላይ እንደዚህ ፊት ማለት አይነፋም። እና ታዲያ አንተ እዚህ ምን ይሰራል? ሰብል የሰው ሚስት መሆኗን አላውቅም ነበር። ምንም ይቅርታኝ ነው። በመሀላችን ፒስ ምን እያሾፍክ መሆኑ ነው? አንዲስ ከማውቀው በመሀላችን ጸብ የለም። አንተ ነህ። ለማንኛውም ለዛ ላለቃ ሂድና ነገር ሰብል የሰው ሚስት ላይ እንደዚህ ፊት ማለት አይነፋም። ስጋት አይገባም። ሰብል የሰው ሚስት መሆኗን አላውቅም ነበር። ጸቡን ግን አንድ ስቴፕ ከፍ እያደረገው እንደሆነ እያሾፍክ መሆኑ ነው። እያሾፍክ ያለውም አንተ ነህ። ለማንኛውም ለዛ ላለቃ ሂድና ነገር ቆይ ሰላም ትወደኛለህ ብለህ እናንተ ከልብ ከፈለጋችሁ ማለት ስጋት አይገባለው። እሺ ኤኒዌይ ከሰብል ከራቅ ሰላም ጸቡን ግን አንድ ስቴፕ ከፍ እያደረገው እንደሆነ ታውቃለህ። ሰላም ያወረድ መስሎኝ ሰላም አልፈልግም ማለት እኮ። ቆይ ሰላምን የሚጠላል እንዴ? እናንተ ከልብ ከፈለጋችሁ ማለት ነው። ኤኒዌይ ከሰብል ከራቅ ሰላም ማስፈለግ አልቤርቶ የሆነ ነገር ላናገር ነበር። ምን? እሺ ማንኛውም መልካም ነው። በቃ ከዚህ በኋላ ያሬድን ተረዳው። እሺ ምንድን ነው የምንረዳው? በቃ በዛ እያልክ የምታዝገውን ነገር ከዚህ በኋላ ፍታ። አልቤርቶ ቴኩስቴ ፓርላንድ የሆነ ነገር ላናገር ነበር። ሰማለቀሽ ምን? እሺ ሰሞኑን ስራ ትጀምራለህ ብዬ አሰብኩኝ ነው። በቃ ከዚህ በኋላ ያሬድን ተረዳው። እሺ የምርን የእውነቴን ነው። ምንድን ነው የምንረዳው? በቃ በዛ እያልክ የምታዝገውን ነገር ከዚህ በኋላ ፍታ። ቴኩስቴ ፓርላንድ ያሬድን ተው ቤዛን ተዋት የሚለው ነገር ምንም እየተመቸኝ አይደለም ብዬ አሰብኩኝ ነበር። ምን ላድርግ ብለህ ነው? ፍራቴ ፈረሰኛውን በለኝ። የምርን የእውነቴን ነው። እና ታዲያ መቼ ልጅ ቢሆንስ ግን ምን አደረገ? ማን ፋውል እየሰራች? እሱማ ምንም አላደረገ። አልገባኝም። የምን ፋውል ግን ደግሞ ያው ያሬድን ተው ቤዛን ተዋት የሚለው ነገር ምንም እየተመቸኝ አይደለም። ምን ላድርግ ብለህ ነው? ፍራቴ ነው ስራውን መጀመር እኮ ነው። ያለቤቱ ቦስ ግን ቢሆንስ ቦስ ደግሞ የሚናገር ነገር መስማት አለብህ። ገባህ? ምንም አላደረገ። አዎ በደንብ ግን ደግሞ ያው ይኸውልህ አንተ ቹቹ አትነካብህ እንጂ ስለ ቤዛ ምንም አያገባ። ሰማለህ ቀስቴ ግን እኮ ስራውን መጀመር ነው። ያለቤቱ ቦስ ግን አፍህን ዝጋ። ቦስ ደግሞ የሚናገር ነገር መስማት አለብህ። ገባህ? አዎ በደንብ ያሬዲውን ነገር እያሰበ ነው። እሺ ይኸውልህ ምንድን ነው አንተ ቹቹ ብቻ አትነካብህ እንጂ ስለ ቤዛ ምንም አያገባ። የፈለገው ነገር ሊሆን ይችላል። ቾዲዳ ቦኮ አፍህን ዝጋ። ምንድን ነው ከኔ ጋር አንዴ ከሆነች በኋላ ከእሱ ጋር አብሮ መቀጠል ይችላሉ። ምን ልትል ግን ይኸውልህ ያሬዲውን ነገር እያሰበ ነው። አይ ምንም ምንድን ነው? አይ አም ዩ ቦስ ኦኬ። አንተን ስለማስቆም የፈለገው ነገር ሊሆን ይችላል። እኔ ግን እሷ አንዴ ተመችተኛለች። አንገቴን የደፉት ከኔ ጋር አንዴ ከሆነች በኋላ ከእሱ ጋር አብሮ መቀጠል ይችላል። አንተ እንዲያስቆም የግዴታ ያሬድ መገዝ አለብኝ። አይ ምንም አይ አም ዩ ቦስ ኦኬ። ወይኔ ቀስቴ አንተ ቆይ ግን ከመጀመሩ ነው እንደዚህ አይነት ልጅ ሆንከው? ያሬድ አንተ እንዲያስቆም የግዴታ ያሬድን ማገዝ አለብኝ። ግን ደግሞ በቃ ያኔ ጫጭባ የመጣብኝ ያለው ባንቺ። ቆይ እጄን ስለሳመኝ ብቻ ነው እንደዚህ ይሁን ያለው? አዎ ለምን አባቱ ይስምሻል? ይሄ እኮ ሜቢ ካልቸራችን ከመጀመሩ ነው እንደዚህ አይነት ልጅ ሆንከው? አይመለከትም። አኔ እንደዚህ ዛሬ ግን ደግሞ በቃ ያኔ ተረጋጋ። እኔ እያስጨነከኝ ነው። ቆይ እጄን ስለሳመኝ ብቻ ነው እንደዚህ ይሁን ያለው? አዎ ለምን አባቱ ይስምሻል? ይሄ እኮ ሜቢ ካልቸራቸው ሊሆን ይችላል። አሁንም ቢሆን አንቺ መሰጠኝ ነገር ካለ ለዚህ ማቋቋም አለች። ያሬድ በእናትህ ተረጋጋ። እኔ እያስጨነከኝ ነው። ከዚህ በኋላም ብዙ ሊያስቸግሩኝ የሚችሉ ወንዶች ሊመጡ ይችላሉ። ታዲያ ከሁሉም ጋር እንደዚህ ነው የምትሆነው? ይምጣ ታዲያ። አሁንም ቢሆን በቀውልም እንዳመጣጣችሁ ነው ፍጹም ማቋቋም አለች። ያሬድ አንድ ማወቅ ያለብህ ነገር እኔ ሴት ነኝ። ከዚህ በኋላም ብዙ ሊያስቸግሩኝ የሚችሉ ወንዶች ሊመጡ ይችላሉ። ሰማኛለህ? ታዲያ ከሁሉም ጋር እንደዚህ ነው የምትሆነው? ይሄንን ነገር ትተወው። ይምጣ ታዲያ። ከዛ ሁሉንም ነገር ለኔ ኃላፊነት በቀውልም እንዳመጣጣችሁ ነው። ቤዛ ይቅርታ እንደዛ ማድረግ አለች። ለአንተ በእኔ እምነት የለም እንዴ? ጫጭባ ማንነቴ ማወቅ ምን ማለት? ሰማኛለህ ያሬድ? በእኔ እምነት ካለ ይሄንን ነገር ትተወዋለህ። ከዛ ሁሉንም ነገር ለኔ ኃላፊነቱን ትሰጠኛለህ። ቤዛ ይቅርታ እንደዛ ማድረግ አለች። ለምን? ይሄ ልጅ ግን ምን እየሆነ ነው? ማንነቴ ማወቅ አለ። ስለዚህ በቃ ምን ፈልጋችሁ? አንቺን የኔ ቆንጆ አንቺን ነው። ይሄ ልጅ ግን ምን እየሆነ ነው? ቹቹ አንቺ እኔን ፈልገሽ ነው የመጣሽው? አይገርምሽም ጸጋ? እኔም አንቺን ፈልጌ ነው የመጣሁት። እሺ ምን ፈልጋችሁ?
ጨዋታሽ ናፍቆኝ ማሪው ነው ጨዋታሽ ናፍቆኝ። እኔ ቆንጆ አንቺን ነው። ኧረ እኔ ኮርሚ ዘመኔ አንቺ ትናፍቅኛለሽ ብዬ አልሜም አስቤም አላውቅም። አይገርምሽም? ጸጋ እኔም አንቺ ፈልጌ ነው የመጣሁት። እሺ ምን ፈልጋችሁ ነው? ጨዋታሽ ናፍቆኝ ማሪው ነው ጨዋታሽ ናፍቆኝ። ቀልድሽ ቁም ነገርሽ። እኔ ኮርሚ ዘመኔ አንቺ ትናፍቅኛለሽ አልሜም አስቤም አላውቅም። በጣም አይገርምም? አንተስ ሚኪ ምን ሊናፍቀኝ ይችላል? ፈገግታሽ፣ ሳቅሽ፣ ኮስተር ስትል እራሱ እንዴት ይሄ ቀልድሽ ቁም ነገርሽ ስትኮሳተሪ ይውላል። ግርማ ሞገስሽ በጣም አይደል? አንተስ ሚኪ ምን ሊናፍቀኝ ይችላል? ፈገግታሽ፣ ሳቅሽ፣ ኮስተር ስትል እራሱ እንዴት አረማ እና ምን ልበል ጸጋ ላጥ ስትል ግርማ ሞገስሽ። ቆይ ግን ምን እኔ ናፈቀሽ? አጫውሽኛ ምንሽ እንደሚናፍቀኝ አንቺኛ ምን ይዘጋሽ? እና ምን ልበል ጸጋ ናፍቄሽ ከሆነ የመጣሽው። ቆይ ግን ምን እኔ ናፈቀሽ? አጫውሽኛ። ደግሞ ጫማሽ ያምራል። ማን ይገዛልሽ? ምን አያገባሽም። አት የሌለ ፉልል ብለሽ ይልኝ አንቺ ረረረረ አታ ሹፋው እንዴ ቀስቴን ይገዛልሽ አይደል? እስኪ ዝም በሉ በእናታችሁ አፋችሁን ዝም። ደግሞ ጫማሽ አትቆጫቸው። የጠየቁሽ መልሽላቸው። አያገባሽም። እሺ ዝም በይ። አት የሌለ ፉልል ብለሽ ይልኝ አንቺ ረረረረ አታ ሹፋው ናፍቀሽን እንጠይቅሻለን። ቀስቴን ይገዛልሽ አይደል? እስኪ ዝም በሉ በእናታችሁ። እኔ ጸጋ ስታይኝ ቂል እመስላለሁ። አትቆጫቸው። የጠየቁሽ ሰምኛለሽ ጸጋ አንቺ አያገባሽም። እሺ ዝም። ስለዚህ አንቺ እነሱን ቪዲዮ እንዳቀርጫቸው እኛ ልናዘናጋሽ ነው የመጣነው። የመጣችበትን ተናገር። ናፍቀሽን እንጠይቅሻለን። እኔ ጸጋ ስታይኝ ቂል እመስላለሁ። ጸጋ ግን በጣም ሰምኛለሽ ጸጋ ሁልሽም ማንቆራጥጥ። ስለዚህ አንቺ እነሱን ቪዲዮ እንዳቀርጫቸው እኛ ልናዘናጋሽ በጣም ያንቆራጥጣሽ። አሁንማ ዝም ብዬ ሳስበው ማለት ነው። እኔ ጸጋ አንቺ ግን ባትኖሪ በጣም ማን ጀግና ያንቆራጥጣል? ሁልሽንም ማንቆራጥጥሽ አይደል? እና ሚኪ አንተስ ምን ትላለህ? አንቺ እኮ ያው ነሽ እንዴ አንቺ ታስጨንቂ ወይ በጣም ያንቆራጥጣል። ወይ አታስገሽ አንቺ ማለት ቁንጣን ማለት ነሽ ታውቂያለሽ። አንቺ ባትኖሪ ማን ያንቆራጥጣል? እኔ እኮ ይገርመኛል። እና ሚኪ አንተስ ምን ትላለህ? አንቺ እኮ ያው ነሽ እንዴ አንቺ ታስጨንቂ ወይ አታስፈሽ ወይ አታስገሽ አንቺ ማለት ቁንጣን ማለት ነሽ ታውቂያለሽ እኮ ደስ አይልም? ሰምኛለሽ? ከጸጋ ጎን መቀመጥ ከሞት ያድንሻል ማለት እንኳን ከአንቺ ጎን አልቀመጥም። እሺ ይሄን ያክል ነው እንዴ ዝም በል ማትል? በእናትህ። ሳልናገር የምታውቂው ነገር ነው። እየሰከሰች ነው። እሺ ችቻይ እሺ በቃ ለዛሬ ለጠገቤ ቁጭ በይ። ቤዛና ሰምኛለሽ? ያቀርጻቸው ከጸጋ ጎን መቀመጥ ከሞት ያድንሻል ቢባል እንኳን አዎ ከአንቺ ጎን አልኩ እኮ። አልቀመጥም። እሺ ሰማኛለህ? ሚኪ ይሄ በፍጹም አይሆንም። እሺ ሳልናገር አንቺ ምንም ያገባሽ ነገር የለም። አፍሽን ዝጊ። እሺ እሺ በቃ ለዛሬ ተሳቀቅ። ቤዛና ያሬድን አልቀርጻቸውም። መሄድ ትችላላችሁ። እርግጠኛ ነሽ? አዎ አልኩ እኮ። ሰማኛለህ? ሚኪ ይሄ በፍጹም አይሆንም። ምን ያህል እንደምትወጪኝ እኮ አውቃለሁ። አንቺ ምንም ደግሞ እኔ ያገባሽ ነገር የምልሽን የለም። ነገር አፍሽን እሺ ዝጊ። ማለት አለብሽ። እሺ እልሻለሁ እኮ ግን ሁሉንም ነገር እንዴት እሺ ብዬሽ እችላለሁ? በቃ እሺ በይኝ። እሺ በቃ በእናትሽ ምንም ነገር ምን ያህል እንደምትወጪኝ እኮ አውቃለሁ። ደግሞ እኔ የምልሽን ነገር እሺ ማለት አለብሽ። ባፍ ላይ ያደርግ ነው የሚመጣው። ይሄ ስንፋስ ይቋረጥና ሁሉንም ነገር እንዴት እሺ ብዬሽ እችላለሁ? እሱን አላውቅም፣ ግን የሚሉንን ነገር እሺ ነው የምንላቸው። እሺ እንደሆነ ይተው። በእናትሽ ምንም ነገር እንዳትይሽ። ምንድን ነው የምታወሪው? ማርክና አይተንፈሽ ሰላም ናችሁ? የሚመጣ ይሄ ስንፋስ ይቋረጥና ደበጀሪ ደህና ናችሁ? እሱን አላውቅም፣ ግን የሚሉንን ነገር እንዴት ነሽ? አለን እሱ እንደሆነ ይተው። ረጋ ብለን ምንድነው ጄሪ ዝም የምትይ? ሃይ ምን ነው ማለት ሰላም ናቸው? እንዴት ኧረ ናቸው? ምንም የለም። ደበጀሪ ደህና ናችሁ ትናንትና ወይ? በተፈጠረው ጉዳይ ሃይ ማርክ እንዴት ነህ? አለን። መጥቻለሁ። እንግዲህ ምንድነው ጄሪ ዝም የምትይ? እንሻለን። አይተንፈሱም ይቅርታ ሊጠይቅ ነው ምን የመጣው። ነው ማርክ? እሺ እየሰማን ነው። ኧረ ምንም የለም። እሺ እናመሰግናለን። ትናንትና እንግዲህ በተፈጠረው ወንድም አለም ጉዳይ እንደተነጋገርነው አሁን ቶሎ ብለህ ይቅርታ መጥቻለሁ። እንግዲህ ይቅርታችሁን እንሻለን። አይተንፈሱም ይቅርታ ሊጠይቅ ነው የመጣው። እሺ እየሰማን ነው። እሺ እናመሰግናለን። እንግዲህ ወንድም አለም እንደተነጋገርነው አሁን ቶሎ ብለህ ታዲያ ምን ታጓሪያለሽ? ከዚህ በላይ ምን ፈለግሽ? ብዬ ነው። ድንቄም ይቅርታ አልቀረብህም። ኮተታ ውይ ይቅርታ አይተንፈሱ አልነገርኩም እንዴ? የከተማ ሰው እንዳይዘልቃቸውም ይቅርታው። ታዲያ ምን ታጓሪያለሽ? ጅብ ነው የሚመስላቸው። ከዚህ በላይ ምን ፈለግሽ? ድንቄም ይቅርታ አልቀረብህም። በቃ ምን ትላታለህ መሰለህ? ውይ ጄሪዋ አይተንፈሱ ቆንጆ አልነገርኩም እንዴ? የከተማ ሰው እንዳይዘልቃቸውም ይቅርታው። ጅብ ነው የሚመስላቸው። በኮበላት ታረጋቸው ነው የሚመስላቸው። ባበላት ምን ትላታለህ መሰለህ? በቃ ይቅርታ ጄሪዋ የኔ ቆንጆ እንደዚህ ካልካት በቃ ይቅርታ አደረገችን ለማለት እኮ ነው። ውይ ጄሪዋ ትምህርት ቤት ንግግር አይችልም። አዎ ጄሪ እንደዛ ነው ባበላት በቃ ይቅርታ አይደል አይተንፈስሽ ብለህ እንደዚህ አልኩ። ጥፋት ካላችሁት አሁን በቃ ይቅርታ አደረገችን ለማለት እኮ ነው። እኔ መፈልግ ይቅርታ እንደዚህ አይደል? እሱ ንግግር አይችልም።
አዎ ጄሪ እንደዛ ነው የሚሆነው። ጥፋቱ እዚህ መሬት ላይ ተንበርክኮ ጄሪ ይቅርበኝ እንዲለኝ ነው የሚፈልገው። ጥፋት ካላችሁት አዋን እኮ ነው የተንፈሱ ጸጥ አድርጋችሁ ነኝ። አንቺ ጉልበት ስር ወድቄ ይቅርታ የምጠይቅሽ በምን ላድርግልሽ? አላቅልሽም። አንቺ መሬት ላይ ተንበርክኮ እኔ እኮ የጸጥ አድርጋችሁ ልጅ ነኝ። እንኳን ለእንዳንቺ አይነቱ ይቅርና ክላሽ አንግቶ ቢመጣ እንኳን ማልመለስ ጀግና ልጅ እኮ ጉልበት ስር ወድቄ ይቅርታ የምጠይቅሽ አላቅልሽም። አንቺ እኔ እኮ የጸጥ አድርጋችሁ ልጅ ነኝ። እንደዛ ከሆነ ደግሞ እኔ ጄሪ የትኛው ይቅርና መሄድ እንዳለብኝ ክላሽ አንግቶ ቢመጣ እንኳን ለምን የፈለግሽው ጫፋት ጀግና ልጅ እኮ ነኝ እንዴ ጄሪ ፈታነሽ ሄቨን አንቺ እዚህ አትግቢ። ተው ወንድሜ ተው ወንድም ማለት ተው ጄሪዬ ጎበዝ እንደዛ ከሆነ ደግሞ እኔ ጄሪ የትኛው ጫፍ ድረስ መሄድ እንዳለብኝ አሳያችኋለሁ። እሺ ለምን የፈለግሽው ጫፍ አትሄጂሽ? እንዴ ጄሪ ቆይ ምን ሆነሻል? ሄቨን አንቺ እዚህ እሱ ጉዳይ ላይ አይገቡም። ፍንጭ ካላንዲ ከምን እንዳቆ አይነሳም እኮ ሰውዬ መረጋጋት የሚባል ነገር ተንካታ እንግዲያውስ የፈለግሽውን አምጪ። እንደውም አንቺ ከሳሽ እኔም ከከሰስኩ ወዲያ የማመጣውን አሳይሻለሁ። እሱ ጉዳይ ላይ አይገቡም። ፍንጭ ካላንዲ ከምን እንዳቆ አይነሳም እኮ ሰውዬ መረጋጋት የሚባል ነገር የለም። እሺ እንግዲያውስ የፈለግሽውን አምጪ። እንደውም አንቺ ከሳሽ እኔም ከከሰስኩ ወዲያ የማመጣውን አሳይሻለሁ። ወደዚህ መጣ ጄሪ ቆይ ምን እያደረግሽ ነው? ሄቨን ደግሞ ምንድነው የምጠይቂኝ? ሁሉንም ነገር እያየሽ አልነበር? ምን አለበት ይቅርታ ብታደርጊለት? ለምን ሲባል ነው የማደርግለት? በጭራሽ ነው የማላደርገው። እንዴ ደግሞ አያፍርም እንዴ ከሱም ብሶ የሚያስፈራራው? ቆይ ደግሞ አንቺም ክሰሽ እኔም ማደርገው ነው። ጄሪ ቆይ ምን እያደረግሽ ነው? ሄቨን ደግሞ ምንድነው የምጠይቂኝ? ሁሉንም ነገር እያየሽ አልነበር? እስቲ እንዴት ይቅርታ ብታደርጊለት? ለምን ሲባል ነው የማደርግለት? በጭራሽ ነው የማላደርገው። እንዴ ደግሞ አያፍርም እንዴ ከሱም ብሶ የሚያስፈራራው? ቆይ ደግሞ አንቺም ክሰሽ እኔም ማደርገው ነው። ምን ማለት ነው? እባክሽ ዝም በይ። ይሄ ቱሪናፋ ምን ይላል? እስቲ እንደው የሆነ ነገር ያድርገኝ ብቻ። እኔ ጄሪ ደግሞ ማንነቴን አሳውቃለሁ። እንዴት ነው የኔን ብላክ ቸኮሌት ከበላሽ በኋላ ሙድሽ ጣራ ነካ አይደል? የቱ ነው? የዚህ የክላሱን ጣሪያ ነው? አይ የደስታን ጣራ። ደስታ ደግሞ ጣሪያ አለው? እኔ ምን አውቃለሁ? እኔ ደስታ ጓደኛ አይደለሁ። ውይ እኔ ደግሞ መስለኝ ነበር። አይገርምም? እንዴት ነው ለማንኛውም የኔን ብላክ ቸኮሌት ከበላሽ በኋላ ሙድሽ ጣራ ነካ አይደል? የቱ ነው? የዚህ የክላሱን ጣሪያ ነው? ይሄ ነገር እኮ እንደ ዳይኖሰር ኤክስቲንክት የሆነ ነገር ነው። አየህ እኔ ደስታ ጣሪያ ማየት ስለማትፈልግ ነው እንጂ ከየትም ፈልገህ ታመጣለህ። መስዬ አልገባሽ። ኤክስቲንክት ማለት የማይገኝ እዚህ ምድር ላይ የጠፋ ነገር ማለት ነው። ከልብ ካለቀሱ ባይገድም ትላለች። ከልብ ከፈለክ ከየትም ፈልገህ ደስታ ጣሪያ ማየት ስለማትፈልግ ነው እንጂ ከየትም ፈልገህ የቀለድኩ መስላለሁ። መስዬ አልገባሽ። ኤክስቲንክት ማለት የማይገኝ እዚህ ምድር ላይ የጠፋ ነገር ማለት ነው። ከልብ ካለቀሱ ባይገድም ትላለች አያቴ። ከልብ ከፈለክ ከየትም ፈልገህ ታመጣዋለህ። መስዬ ቀለድሽ ነው አይደለ? ስተኝ የቀለድኩ መስላለሁ እንዴ? ቆይ እሺ ነው ደስታ ከረሜላ ከየታባቴ ነው ማመጣው? ቱሪናፋ ነህ ማለት ነው። የእውነት የምትወደኝ ከሆነና የኔ ደስታ የሚያስደስት ከሆነ ከየትም ቢሆን ፈልገህ ታመጣለህ። መሲ ይሄ ነገር ግን ኢምፖሲብል ታስክ ነው ነገር ነው። አይቻልም አትበል፣ ይቻላል። እሺ ለማንኛውም ፈልገህ ቱሪናፋ ነህ ማለት ነው። የእውነት የምትወደኝ ከሆነና የኔ ደስታ የሚያስደስት ከሆነ ከየትም ቢሆን ፈልገህ ታመጣለህ። በገዛ ምላሴ ተቃጠለሽ። ይሄ ነገር ግን ኢምፖሲብል ታስክ ነው። ምን አይነት ዕዳ ውስጥ ነው የገባሁት? አይቻልም አንቺ ደስታ ከረሜላ ከየት ነው የሚመጣው? ለማንኛውም ፈልገህ ስታገኝ መታገኘኝ። እሺ ቻው። በገዛ ምላሴ ተቃጠለች ነፍሴ። ወይኔ አምላኬ ምን አይነት ዕዳ ውስጥ ነው የገባሁት? አሁን እሺ ደስታ ከረሜላ ከየት ነው የሚመጣው? መቅዲ በሰላም ነው? አስጠብቅሽኝ እኮ። ይቅርታ። ደግሞ ምንድን ነው ያልሽው? ትናንትና አንድ ጥያቄ ጠይቀኸኝ ነገ መልስልሃለሁ ብዬ ነው። መቅዲ በሰላም ነው? አስጠብቅሽኝ። እዛ ስሜቶች ንገሪኝ ያልኩሽ ነው። ደግሞ ምንድን ነው ያልሽው? ዛሬ እነግርሃለሁ። ትናንትና አንድ ጥያቄ ጠይቀኸኝ ነገ መልስልሃለሁ ብዬ ነው። ስለዚህ እዛ ስሜቶች ንገሪኝ። የምን ትራስ ነው? እነዛን ጊዜያቶች መቅዲ እንዴት አለፈቻቸው ብላ ይህን ትራስ ብትጠይቀው ምን እንደሚልህ ታውቃለህ? የምን ትራስ ነው? እነዛን ጊዜያቶች መቅዲ እንዴት አለፈቻቸው ብላ ይህን ትራስ ብትጠይቀው ምን እንደሚልህ ታውቃለህ? ስትናደድ ደግሞ ንክስ እያደረገች ሲጨንቃት ደግሞ ጭምቅ እያደረገች ስትናደድ ደግሞ ንክስ እያደረገች ሲጨንቃት ደግሞ ጭምቅ እያደረገች እቅፍ እያደረገች ብሎ ይነግር ነበር። መቅዲ ፕሊዝ አየሽው
ይሄንን ትረሳው በአንተ ፍቅር ምክንያት ያሳለፍኩት ያደረገችኝ ብሎ የደስታ ይነግር ነበር። ፍቅሪ ፕሊዝ ስቃይ አየሽው፣ የመከራ የእንባ ጊዜያት ይሄንን ትረሳው። እነዚያን ጊዜ ሳይሆን በአንተ ፍቅር ትናንትና እንደተፈጠረ ነገር ነው ፊቴ ላይ መጥቶ ድቅን የሚልብኝ። ፍቅሪ የስቃይ ምን አለ ጸጸት የመከራ የእንባ ጊዜያት ለበዛብህ አይደለም። እነዚያን ጊዜ ሳይሆን ልክ ትናንትና እንደተፈጠረ ነገር ነው ፊቴ ላይ መጥቶ ድቅን የሚልብኝ። እንደተሰማ ስለገባኝ ግን ይቅርታሽ በራቀ ቁጥር የምስቃየው እኔ ብቻ አይደል አንቺም ጭምር እኮ ነሽ። እሱ ማይገባኝ ነው እንደሚመስለኝ። እና ምንድነው ግን ምን ላድርግ? እኔ እስካሁን ድረስ ሂል ማድረግ እንኳን አልቻልኩም። እሺ ጥዬሽ ይቅርታሽ በራቀ ቁጥር የምስቃየው እኔ ብቻ አይደል ለምን አንቺም ጭምር እኮ ነሽ። እሱ ማይገባኝ ነው እንደሚመስለኝ። ቁጥር የሰራሁት ግፍና በደል የሚታይሽ እኮ እኔ እስካሁን ድረስ ሂል ማድረግ እንኳን አልቻልኩም። እሺ ጥዬሽ ልጥፋ አልፈልግም። ስሜት ውስጥ እንኳን ነው አልፎ አልፎ የሚሰማኝ ባይሽን ቁጥር የሰራሁት ግፍና በደል የሚታይሽ እኮ በደምና ተጋርዳ ላንቺም እኮ ጥሩ አይደል እንደምትወጣ ፀሐይ ደግሞ ልክ እንደሱ ስሜት ውስጥ እንኳን ነው ውስጥ ያለው ደመና ይመጣል። አልፎ አልፎ የሚሰማኝ የደስታ ስሜት ማጣት አልፈልግም። በደመና ተጋርዳ ቆይቶ ደግሞ ልክ ጠዋት እንደምትወጣ ነጸብራቅ ይወጣና ደመናውን አሸንፎት ያንጸባርቃል። ውስጥ ያለው ደመና ይመጣና ትንሽ ቆይቶ ደግሞ ይጠፋል። የደስታዬን ብርሃን ይጋርደዋል። ከዛ ትንሽ ቆይቶ ደግሞ የፍቅራችን ነጸብራቅ ይወጣና እኔ በጣም ደመናውን አሸንፎት ያንጸባርቃል። ከዛ ትንሽ ቆይቶ ደግሞ ይጠፋል። ጩምቤ እባክህ ተረዳኝ። እኔ በጣም ትግል ላይ ነኝ። እንዳለቅስበት ነው አይደለም። እና ምንድነው? የተዘበራረቀ ስሜት ያሳለፍኩባቸው የትዝታ ቅሬቶች ከኔ ለማሻሽ እየሞከርኩኝ። ምን ላድርገው? እንዳለቅስበት ነው ፈልግ ጣለው አይደለም። ብፈልግ ደግሞ እና ምንድነው? ትዝታሽስ? የተዘበራረቀ ስሜት ያሳለፍኩባቸው የትዝታ ቅሬቶች ራስ የተደበላለቀ ስሜት ነው ያለው። ከኔ ለማሻሽ እየሞከርኩኝ። ምን ላድርገው? ፈልግ ጣለው ብፈልግ ደግሞ አቃጥል። ትዝታሽስ? ይሄ ራስ የተደበላለቀ ስሜት ነው ያለው። ውሰደው። ቃጁ ምን ንፍቅ እንዳለኝ ታውቂያለሽ? ምንድነው? ጄሪዬ ከትምህርት ቤት ስትወጣ ጠብቆ እንዲሁ መነታረክ፣ መሰዳደብ፣ አንድ ሁለት ማለት ናፈቀኝ። እና ታዲያ ምን ችግር አለ? አሁን ከትምህርት ቤት ስትወጣ ጠብቆ ምን ንፍቅ እንዳለኝ ታውቂያለሽ? አንቺ ደግሞ እንደዛ 40 ክንድ ምላሴን ከፍ ዝርገት ታርጌባት ተለያይተን አሁን ደግሞ እንሰዳደብ ተገናኝተን አንድ ሁለት ማለት ናፈቀኝ። እንዴና ታዲያ አንተ ሚናፍቅ ሲጀምር ስድብ አይደል እንዴ? እሱማ እንደው አንቺ ደግሞ እንደዛ 40 ክንድ ምላሴን ከፍ ዝርገት ታርጌባት ተለያይተን አሁን ደግሞ እንሰዳደብ ተገናኝተን ኪሩ ሰሞኑን ይጠፋል እንዴና ታዲያ አንተ ሚናፍቅ ሲጀምር ስድብ አይደል? ደውለለት ማታውቅ እሱማ ምን ቦጣኝ ብዬ እንዴ ምን አገብቶኝ ነው የምደውለው? እሺ አንተ ደግሞ ግራ የተጋባ ነገር ነው። እኔ የምልህ ቆይ ኪሩ ሰሞኑን አደ ፍራቴን ወይ ወንድሜ ናልኝ እስኪ ምን ቦጣኝ ብዬ እንዴ ምን አገብቶኝ ነው የምደውለው? ቆይ እንደውም ሲመጣና እናዝዟለን። ምን ችግር አለው? አደ ፍራቴን ወይ ወንድሜ ናልኝ እስኪ እኔ የምልህ ጋቢናው ደብሮታል። ምን ሆኖ ነው? ቆይ እንደውም ሲመጣና እናዝዟለን። ምን ችግር ደህና ነን እኛ። አንተ ግን ፒስ ነህ? ብቻ ግን ከአልቤርቶ ጋር ተጣልቶ እንደው እሱንም ለማጣራት እኮ ብቻ ከአልቤርቶ ጋር ተጎራብጬ ነው የመጣሁት እንዳትል። አዎ አስደብሮኛል። ወይኔ እንደፈራሁት። ቆይ ምን ብለው ነው? ደህና ነን እኛ። በዛ ላይ የተወሰወስከው ነገር አቁም ብሎ አልሰማል። ለምን ሲባል እንዴ ቁመቷ ብቻ ከአልቤርቶ ጋር ተጎራብጬ ነው የመጣሁት ይደልሻል። አዎ አስደብሮኝ እንደዛ ብሎ ነበር እንዴ እና ይኸውልህ ተው ብለን መከር ነው እሱ። በዛ ላይ የተወሰወስከው ነገር አቁም ብሎ አልሰማልኝ። ለምን
ሲባል እንዴ ቁመቷ ሼፋ መንገመለ ይልልሻል። ቆይ አንተንም እንደዛ ብሎ ነበር እንዴ? እንዴ እና ይኸውልህ ተው ብለን መከር ነው። እሱ ግን እምቢ ግግም አለ። ምን ይደረግ? ይሄ ሰውዬ አማርኛ ያወራል እንዴ? ቆይ እኔ የምለው ይሄ ሰውዬ አማርኛ ያወራል እንዴ?